የቀን ስራ ሰርቷል። ቤታውን ሳትሰራ ምስታጣ ሊስትሮ ሰርቷል። የትዳር አጋር አገኘክ እንደ ምናምን አለች። ሎተሩ ያዙሯል። ጥሩ ነው እንዳይሉ መጥፎ ነው እንዳይሉ ሶነ አላቅም ነፍስ ገለው አይደል ከሀገር የመጣ እንዳይሉ ሎተሪ በሚያዞርበት ሰዓት በጣም ከብዶኝ ነበርና ይጣፈጣል። አዎ ይፋጠጣል። አዎ ይፋጠጣል። ስለ ማለት ነው የምትፋጠጠው እስከሚባል ድረስ የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከአድማሱ ቡሼ ጋር የነበረን ሁለተኛ ክፍል ይሄው እነሆ ጀምሯል። ከዚህ ሰዓት ጀምሮ ተከታተሉን። አድማሱ ቡሼ ከዚህ ከወላይታ አዲስ አበባ ያለውን ታሪክ እያጫወተን ነው። በህይወት ውጣ ውረድ ውስጥ ያሳለፋቸውን በጣም በርካታ ታሪኮች እየነገረን ነው። የቀን ስራ ሰርቷል፣ ሊስትሮ ሰርቷል፣ ሎተሩ ያዙሯል። ሎተሪ በሚያዞርበት ሰዓት አዲስ አበባን በደንብ አውቋታል። የህይወት ውጣ ውረዱ እንደቀጠለ ነው። የአድማሱን ታሪክ ለመስማት አጠገባችን ሆኑ። አድማሱ ብዙ ታሪክ አለው። አድማሱንና አድማሱን የመሰሉ በርካታ ሰዎች አሉ። ጠጋ ብለን ህይወታችሁ ምን ይመስላል ካልናቸው የሚነግሩን ብዙ ነገር አለ። አባትህ ማስተማር አልቻለም፣ ስለዚህ ልትወጣ ነው። በቃ እስቲ ንገረኝ ስለሱ። በትምህርት ያለው ቻንስ ስላልጠቀመኝ ማለት እሱ ብዙ ትኩረት ስለማያደርግ ቀጥታ አሁን ከወላይታ እንትን በቃ ወላይታ ሶዶ አሁን ጥዬ ደግሞ ወዴት ልሄድ? ይሄን እንትን ውጤቱን ይዤ የት ልማር? እንደ ትምህርትማ ሳልማር አልመለስም ሳይጨረስ ምናምን ብዬ እንደው ይሄ አይገርምም? ይሄ ዩኒቨርሲቲ እኮ ኮሌጅ አይደለም። ይሄ ቀለም ትምህርት ለመጨረስ እንደዚህ ነው የምንታገለው። በጣም ችግር ሆነብናል። ከዛ አሁን ምን ሆናለሁ ጠየቅኩት እንበል። ከዛ እናቴ ምን አለች? እንደዛው እንደለመድክ በቃ ልጅ ጨረስ እንጂ ከሱ ጋር አትጨቃጨቅ ምናምን ትላለች። እሱ እንደምታየው ልጆቹም ብዙ ናቸው። በሶስቱ የተወለደ ነው። አሁን ወደ 17 18 ልጆች ነው የተወለደ ነው በሶስት ሚስት ከሶስት ሚስት 17 አካባቢ 18 ነው የተወለደው። አሁን በህይወት የሌሉት ወደ 4 የሚሆኑት ናቸው። ሌሎች 14 አሁን በህይወት አለ። ትጠያየቃላችሁ? አዎ። አሁን የእህቶቼ ልጆች አብዛኞቹ እህቶቹ ያው ረቅ ብሎ ስላገቡ ብዙ አንሄድም እንጂ እንደዚህ ራሱን ሲያሳውቅ እናውቃለን። እና እንደዚህ አሁን እንዴት እንደሆነና ደግሞ አዲስ አበባ ላይ ማምጣት አስበናል። እሺ። ከነዚያ ልጆች መካከል ሁለቱ የት እንደገቡ የሉ። እዛ ወላይታ ሶዶ የቀሩት ማለት ነው። የቀሩት የት እንደገቡ አያውቁም። ስልክ የለም ያኔ ስልክ የለም። የህዝብ ስልክ ነበር። አንዱ ያጎተ ቤት ታስታውሳለሁ። ስልክ ነበር፣ ይሄ የገመድ ስልክ እሱ ነበረና የኛ ያኔ ስልክ ሞባይል ምናምን የለም። እና በቃ የት እንደቀሩ አናውቅም። ግን ሶስታችን አሁንም የት ነው የምንመጣው? አዲስ አበባ እንመጣለን ብለን ወስነናል። ቀጥታ ሶስታችሁም 8ኛ ክፍል ጨርሳችኋል? 8ኛ ክፍል ጨርሰን 9ኛ ይዘናል። እሺ። ከዛ አንዱ ቶማስ ጎጀላ ይባላል። እሺ። እዛው የባሌ ወረዳ ነው እሱ ይባላል። የኔ ከኮንሻ ነውና እሱ ጋር ሆነን ወደ አሁን ሶስታችን ወደዚህ ለማምጣት አስበናል። ስናመጣ ልክ አዲስ አበባ መጣን። አዲስ አበባ ስንመጣ ግራ ገባን። ከዛ ቅድም ምን ገጠማችሁ እስቲ ንገረኝ። አዎ ልክ አሁን ከዛ በፊት ስለ አዲስ አበባ ሲነገር የሰማኸው ነገር ምን ነበረ? እዛ አዲስ አበባ ወላይታ ሆኜ አዲስ አበባ በጣም ብዙ ነው። ለእንደም አንዱ ምን አለ አዲስ አበባ 116 ወረዳ ነው አለ። እሺ 116 ወረዳ ነው አለ። አንተ ምንድነው የምታወራው ምናምን አልኩና ችግር የለም ምን ችግር አለ ታዲያ ከ116 ወረዳዎች መካከል አንዱ እንሆናለን ይላል። በልጅነትም ጫወታለሁ። ከዛ እንደዚህ ያለ ችግር የለም ምናምን ይልና ልክ አሁን ማን ይቀበለናል አለ። ከዛ የቤት ስልክ አለና አንዱ ደውለን በእናትኛ አዲስ አበባ ምንድነው ስለው አረ ብር አግኝተናል ተሸርሽረን እንሄዳለን ብለን ነው አሉ። ብር ይዛችሁ ከሆነ ኑ አለ። ማን ነው ያላችሁ? እዚህ መጀመሪያ ከኛ ቀደም ብሎ የመጣ እሺ አንዱ አለ። እሱ እዚህ ኮሌጅ ይማራል። እሱም እዛ ጨርሶ ነው ትምህርት የመጣውና እዚህ ኮሌጅ ይማራል ቀን ሰርቶ። እሺ። ከዛ እዚህ አድማስ ዩኒቨርሲቲ ኮሌጅ የሚባል እዚህ ለሞቴል አካባቢ መገናኛ አለ። እዛ ነው እሱ የሚማረውና ብር ካገኛቸውን ፈልጋቸዋለሁ ኑ አብረን እንዝናናለን ምናምን ይላል። አለዚህ አይመጣማ። ከዛ ችግር ላይ ችግር ይዛችሁ ነው የምትመጡት ይላል። እሺ። የኛ ሰው እንግዲህ የሚኖረው ሰው ነው የሚፈልግ። በችግር ላይ ችግር ከሚሆን ብር ካላችሁ ነው አላችሁ። ከዛ መጣን። ያኔ አየር ጤና መናሪያ የለም። አይቶብስ ተራ አለ መርካቶ። እሺ። ከዛ መርካቶ ደስ የሚለው ነገር አይቶብስ አምጥቶ መናሪያ ላይ ጣለ። እሺ። ከዛ በኋላ በቃ መናሪያው ከበር እስከዛ ድረስ ዞረን። ስንዞር ቅድም እንዳልኩት አማርኛ ዜሮ ምንም አታውቁም። ግን ደስ የሚለው ነገር እዛ ፋርማሲ ውስጥ ሙያ ይሄ ምግብ መስራት ብቻ አይደለም፣ አማርኛ ትንሽ አስለምዱኝ።
ቅመስ የሚባለው ነገር እዛ ቤት ነው ቅመስ። ቅመስ ማለት እስቲ ወጥ ያላጫጥ የለም የሚባለው ነገር ቅመስ አድማሱ ይችላል። አማርኛ በተለይ ፍሬው የሚባል አለና ምርጥ ልጅ ነው። ውጪ ነው ያለው አሜሪካ ነው። ፈረንጆና ገብቶ ነው እዛ ነው የሚኖረውና እሱ ልጅ እዛም ፈረንጅ ነው እዛ ቤት። እሱ ልጅ በጣም ከዛ በአማርኛ ነው የሚያስወራኝ። ካለመደ እንደውም ይመተኛል። አንተ አይገባም እንዴ ምናምን ይለኛል። ከዛ ችግር የለው ምናምን ያልኩ በኋላ ችግር የለው የሚለው አማርኛን እየሰበርኩ ደግሞ ይጣፈጣል የሚለው ይፋጠጣል ያልኩ ነበር። ይጣፈጣል የሚባለው ነገር ለመለየት በጣም ከብዶኝ ነበር እና ይጣፈጣል፣ አዎ ይፋጠጣል ስለ ማለት ነው የምትፋጠጠው እስከሚባል ድረስ አማርኛ በጣም ከባድ ነበር እና በጣም እግዚአብሔር ይመስገን ሰው ልጅ ከልጨርስ ሳይን ሲያድግ በሁሉም ነው ደስ የሚለኝ ነገር። በሁሉም ነገር ሲያድግ ጥሩ ነው። እውነት ነው። እና በቃ ይጣፈጣል የሚለው አይፋጠጥም፣ አይጣፈጥም የሚለው አይፋጠጥም፣ ይጣፈጣል ይፋጠጣል ስለው በኋላ ገባኝ። ቀስ ብዬ አስተካከል። የሚገርም ነገር ትምህርት ቤትም ተፈትኛለሁ። 9ኛ ስገባ በጣም አማርኛ እዚህ ቦሌ ትምህርት ቤት እዚህ መጥቼ ከዛ ያ ልጁ ጋር መተን ምናምን አለ ያው ከእናንተ ጀምሮ ታክሲ ያውጡታል። ያ ልጁ አገኘን እዛ መናሪያው አገኘና በቃ ጀምሩ ያኔ አይቶብስ ነበር ይሄ ከተማ አይቶብስ እና ከዛ ወደ እሱ የሚኖረው ወደ ገርጂ ነው። ገርጂ ስንት ዓመተ ምህረት ማለት ነው አዲስ አበባ የመጣችሁት? ያኔ 2000 ዛሬ 7 ዓመት ሲሆን 2003 ነው 2000 አካባቢ እንደዛ 2000 ምናምን። አዎ ከዛ ልክ ትንሽ ብር ነበር። ከዛ ሰጣን እሱ ራሱ እኛ ዝርዝር የለም እዛ ደርሰን እንዘርዝራለን የራት ምናምን አለ አይደለም ምናምን ብለን ልጆች ግን አልያዛችሁም ብዙ ብር። መናሪያ ላይ አይቶብስ አለ 52ቱ ቦሌ የሚመጣ በዛ በቃ መጣና ከቦሌ ደግሞ ወደ ገርጂ እርሱ ወሰደ። ከዛ መጣና እዛ ጋር ሲኖር ምንድነው ለባከኛ ትምህርት ጨርሰን 10ኛ ክፍልም ጨርሰን አሁን ቀጥታ ስራ ፍለጋ ነው የመጣነው አሉ። እሱ አሁንኛ እዛ ስንትማር የት ተንከራተን እንመጣ አለ። እሱ ደግሞ 5-6 ዓመት ድረስ አይሄድም አገሩ አልመጣም። እዛ ወደዛ አይሄድም። ምን ከኖርኩኝ ለምን እመጣለሁ ይላል። በቃ ተስፋ የሚያስቆርጥ ነገር ያወራልችሁ። ከዛ ከኖርኩኝ ለምን እመጣለሁ ምናምን በቃ ምን ያደርገኛል እኔ ምናምን ይልና ከዛ ቀስ ብለን ምን ወዴት ይሆነና ወደ ቀን ስራ እንዴት እንግባ ወዴት እንሄድ ምናምን ስለው ዋና ቀን ስራ መስራበት ሰው አገናኘ ስለ ምን አለ። ከዛ አረ ውሰድን ምናምን አለ። የሆነ ጉሊት አለ ላሳያችሁ አለና ወደ ቦሌ ሩዋንዳ ጉሊት ያለ እዛ ወሰድን። ከዛ ወሰዱኝና ሶስታችን ሄደን የሆነ ግንበኛ ጋር ረዳት ሆነን ገባን። ከዛ ከግንበኛው ጋር የተቀባበለን ረዳት ሆነን የግንበኛ ረዳት ሆነን በቃ እዛ እየሰራን ከኔ ጋር ያሉትም ሌላ ግንበኛ ጋር ሄዱ። እኔም ሄድኩኝ። ከዛ እየሰራን ሳምንት ነው ደሞዝ የሚከፈለው። እሺ ቢያንስ 1 ዓመት የሚሆን ቀን ስራ ሰራው። 1 ዓመት ሙሉ ሰራ። 1 ዓመት በሙሉ ቀን ጓደኞችም ሰሩ፣ እነሱም ሰሩ። ማታ የት ነበር የምታድሩት? እዛ አሁን ጓደኛ ያለበት ቤት ጋር አብረን ያኔ 6 ሰው 5 ሰው ከኖረ ችግር የለም። ተከራይተን የምንኖረው አሁን 2 ሰው 3 ሰው ሆነ እንጂ ያኔ 6 ሰው 5 ሰው ከኖረ ችግር የለም። ከዛ በቃ አብረን መኖር ጀምር ቀን ስራ 1 ዓመት ሰራ። ከዛ ያቺን የሰራነው ነገር ምን ያደርጋል አሁን አገር ቤት አልሄድም ወስኜ ነው የመጣው እንደ ልጁ ማለት ነው። የራሱ ልጁ ነገር እንጂ እኛም አንሄድም ብለው ወስነን ነው የመጣነው። ከዛ አሁን ትምህርት የት እንግባ አሁን ቀን ስራ እንደዚህ የሚቀጥለው ነገር ይኖራል ምናምን ብለን ትምህርት የት እንግባ ብለን አካባቢውን ማጥናት ጀመረን። አካባቢው አጥንተን እዚህ ቦሌ ሆሚስ አለ። ቦሌ ሆሚስ አካባቢ ይሄ ገነ ጨፌ አለ። እዛ አካባቢ ቤት ተከራየን። ምን ያህል መክፈል ጀመራችሁ? ያኔ 1500 እስከ 2000 ነው የምንከፍለው። እውነት ግን ነው? ሰፊ ቤት ነው። ሰፊ ቤት አንድ ክፍል ነው። በቃ ለማብሰያ ይበቃል። ይሄ ሳር ፍራሽ ነው የምንገዛው ፈልገን ሳር ፍራሽ እዛ ጋር እንትን እንላለን እኛ ማታ ነው እንጂ ቀን ላይ የለንም። ከዛ በኋላ አሁን ትምህርት እንዴት እንጀምራለን ብለን ትምህርት የት ጥሩ ነው ምናምን ብለን ጠየቀናል። ከኛ በፊት የተማሩ ልጆች ተምሮ ጨርሶ ቦሌ ሚካኤል ያሉት ጓደኞች ወሎ ሰፈር ያሉት አሉና ስንጠይቅ እናንተ ቦሌ ጥሩ ነው ምናምን አሉ። ቦሌ መዳለም ጋር ያለው ሃይ ስኩል ከዛ ጥሩ ነው አለና 9ኛ ክፍል እዛ እንቀጥላለን ብለን ያችን ዶክመንቷን ምናምን ስንሄድ የሚገርም ነገር ለምዝገባ ጊዜው ሄዷል። ግን ደብተር ገዝተን ሄደናል። አቤት አንዳንድ እኮ አትገቡም ሰዓት ሄዷል ብንልስ ግን በድፍረታችን ሶስታችን ደብተር ገዝተን ሄደናል። 9ኛ ክፍል 9 ደብተር ነው 10 ደብተር ጊዜ ለትምህርት ያላችሁ ፍላጎት ነው ያሁን በእውነት። ከዛ መዝጋቢው እግዚአብሔር ባርከው ትልቅ ሰው ነው። ከዛ እስቲ እናንተ
የምን ወር እንደሆነ ታውቃላችሁ እኮ ጥቅምት እኮ እያለቀ ነው እንዴት ትገባላችኋል? አቀላም እንደው ክፍለ ሀገር ሄደናል ምናምን ስለው እንደው ሰው ያልሞተ ነው ሰው ሞቶ ሄደን አርፍደብናል እንደዚህ ሆነናል ስለው ወይ እስቲ መታወቂያቸው አምጣዋል መታወቂያ እንደዚህ ናቸው ስራችሁ ምንድነው የምትሰራው? ቀን ስራ እንዴ እኮ ማታ ለነመማር እናንተ ካለመዝገብኩት አረ ማን መዝገባለሁ አለና ወስዶ መዝገብ ዘመኑ እግዚአብሔር ባርኮ ትልቅ ሰው በጣም በኋላ አጣሁት በጣም ለመመስገን ፈልጌ ማለት ነው። ከዛ እናንተን ያልመዘገብኩ የቀን ስራ እየሰራችሁ የምትማሩ እናንተን ካልመዘገብኩ ማንን መዘግባለሁ አለ። በእውነት ብታመሰግነው ፈልገህ ግን በኋላ አጣው 10ኛ ክፍል እስኪ አሁን አመስግነው ባርከው እስቲ እግዚአብሔር ዘመኑን ይባርከው ትልቅ ሰው ነው በጣም። ከዛ በኋላ እናንተ እንዴት ነው ትምህርት በርቱ እንደውም ወዴት እንደወሰደ ታውቃለህ? 9ኛ ኤ 9ኛ ቢ 9ኛ ሲ ዲ የሚባል ነገር ነበር ያን ክላስ። ከዛ እሱ ግን ቀጥታ ወዴት ነው ወሰደ? ወደ ኤ ነው ወሰደው። እነዚህ ልጆች በቃ ስጣቸው እሺ የጻፋችሁት ሃርድ ኖርቱ የጻፋችሁ ስጡት ይጻፉ እሺ ምናምን ይለና ስማለ አድማሱ አንተ ሁለተኛ አለቃ እንደምትሆናለህ አለ። የክፍል አለቃ ትሆናለህ። አራሱ ችግር የለም ምናምን ናል ከኋላ ለምን ትሄዳለህ? እዚህ ጋር ቁጭ በላለ እና አንተ ቀይር ቦታው ምናምን እናስቀመጠና በጣም ትልቅ ሰው ነው እግዚአብሔር ይባርከው በጣም እና ገባን። ከዛ በቃ ምናምን ይዛ ምናምን ያለ እንዳሁኑ ስልክ የለም ምጭቅጭቅ የለም ዛሬና ነገና እንደዚህ ሆነ ይሄን አድርገ ይሄን ላክ የሚባል የለም። ከዛ በቃ 9ኛ ክፍል ተማረን ቀን ስራ እንሰራለን። ከዛ ቀን ስራ እየሰራን ቆይ ድክመታችን እስከመቼ ነው አለ። ባሬላ በጣም ከባድ ነው ያንን በቦኪያ ብዙ ስላልነበረ በእጅ ነው የምንቦከው ይሄ ሲሚንቶና ይሄ አሸዋ ጠጠር 3 አሸዋ ጠጠር ሳጥን የሚባል ነበርና በጣም ከባድ ነው እና ፎቅ የሚሰራ ከሆነ እስከ 2 እስከ 3 ተሸክመ ታውጣለህ በባሬላ በሳጥን በጣም ከባድ ነበርና ቀን ስራ ስንጀምር 1 አመት ቀላል እንዳይመስል በጣም ከባድ ነው በጣም ክብደት ነበርና እንደምን ብለን ይችላል። ከዛ ጧት ነው የምንገባው ደግሞ ከዛ በኋላ እየገባን እንትነነ ደግሞ ቦክተ ቀን ስራ ስንት ነው ታውቃለህ? አርማታ 20 ብር ነበር 15 ብር ነበረ 20 ብር አደረጉት። ይሄ ኑሮ ጨመረ ተብሎ 20 ብር ቦክተ አርማታ በአርማታ ሆነ ነበር ያን እንትን ምንለው እና እየሰራን እስከመቼ ብር ሶስታችን ታሳስበን ለምን ሎተሪ አናዞር? አንደኛ አዲስ አበባ ውስጥ ለውስጥ አናውቅም። አዲስ አበባ ለምን ሎተሪ አናዞረን ማለትና ሎተሪ ያን የምናወጣው ከፒያሳ ነው እና አንድ ሎተሪ መስራ ልጅ ጋር አሳይነን ምናምን አለና ፈጣን መደበኛ ዞረን እንደው 1 አመት ሙሉ የቀን ስራ ከሰራችሁ በኋላ ሎተሪ አብክታችሁ ባሬላ ተሸክማችሁ ፎቅ ላይ ለመውጣት በጣም ከበዳችሁ። ከዛ እስከመቼ ነው እንደዚህ ምን ደክመው ለምን ሌላ የሥራ ፊልድ አንፈልግም ብላችሁ ሎተሪ ማዞር ጀመር። ሎተሪ ያውጥተን ስለው ምን ዞረው ሎተሪ አውጥተህ ከሎተሪ ቤት ቀጥታ ራስህ ብቻ አትሄድ ኮቱን ያኛው የለመዳላ 5 አመት ያዞራል 10 አመት ሎተሪ ያሰራል የወላይታ ልጆች። ከዛ እነሱ ኮቱን ጠብቀህ ትዞራለህ። የዞርክ ፈጣን ሲያፈቀ በእና ትንሽ ጠብቅ ይላል። እንግዲህ ፈጣን የፋቀ ሰው ቶሎ አይሰጥም። ይሄ አለ የለም ባክ አለ ብሎ 30 20 ደቂቃ ድረስ ያስቆማል አንድ ፈጣን ለማፋቅ። ከዛ አረ ጠብቀን ስለው ያኛው እየጠበቀን በቃ እኔ ቢያንስ 3-4 ቀን ለምጀል አካባቢው በተለይ ፒያሳ ጎርጊስ ጋር ያኔ አለ ባንክ ምንጭ ነው ዋናው ጎርጊስ በር ላይ ነበር በላይ በኩል በር ማለት ነው እያዞረን ነበር። እኔ አሁን ብዙ ማሳለሚያ መርካቶ መገናኛ ቃሊቲ ሳሪስ ይሄ ወደ ጀሞ መስመር ይሄ በቃ ይሄ ጦር ኃይሎች ድረስ ሎተሪ በመዞር አውኩ። እሺ ከዛ የዞረን አንዳንድ ሎተሪ በማዞር በጣም በ2 አመት እንግዲህ አዲስ አበባን 2 አመት ዞር በጣም የወደድከው ሰፈርና ብዙ የሚሸጥልህ አካባቢ ነበር? ፒያሳ እንደቀድም ያልኩት ሙሉ ፈጣን ይሸጣሉ። ፒያሳ በቀን ሙሉ ፈጣን ይሸጣሉ። ከዛ ወዲያው ነው ወደ ትምህርት ቤት የምንመጣው። ወደ 10 ሰዓት ተነስቼ ያቺን ባሶን 9 ቁጥር ነበረች በዚህ በዛ በሮያል አርጋ በ22 አርጋ በወለ ትምህርት ቤት የምትመጣው አለች አይደለም በቃ በሷ መጥቼ እንደምን ብዬ እዚህ ጋር በወለ እንትኑ ድልድዩ ላይ ነች እሷ የምትቆመው 22 ታክሲ መጨኛው ጋር። ከዛ ወደ ቤት ሆምስ ውስጥ ገብቼ ልብስ ወስጄ ዩኒፎርም እንግዲህ ለማታ አይደለም ደብተር ምናምን ወስጄ መጥቼ ሎተሪን ቤት አስቀምጠ እንደገና ትምህርት ቤት መጣለሁ። እሺ ከዛ እየተማረ እንደዚህ እንትን ነው ልክ ከ9 ወደ 10ኛ ክፍል እየዞርኩኝ አባቴ አረፈ። ከ9 ወደ 10 ያለፈ እሺ ከዛ ቀደም በቃ እንዳልኩኝ አሁን ምን ይሻላል ብዬ በቃ ሄድኩኝ። ሄጄ እሱ ጥሩ የነገረኝ ነገሮች አሉ። በኋላ አንተ ነው ይሄን ነገር የሚያየው በሰበት አስተዳደር ትሆናለህ እንደዚህ የምታደርገው አንተ ነህ ኃላፊነት ያንተ ነው ብለዋል። አዎ ለክፉም ለደጉም አንተ ነህ። የኔን ይገርማል ከራሴ አልፈ የራሴ የኔ ሰዎች የሚጠብቁት አንተ ነው
ያንተ ይጠብቃሉ የኔ የሆኑት ያንተ ይጠብቃሉ። ለምን ታላቅና አባትና አንተ ሶስት ነገር ወንድምነት የሚባለው ሶስተኛ ደረጃ ላይ ነው። አንድ አባትና ሁለተኛ ወንድምን ታላቃቸው ሆነ ሶስተኛ ደግሞ ወንድምነት የሚባል ነገር አለ። ለሴቱ ልጆች ለወንድ ልጆች ምናምን የሚባል ነገር ጥሩ ደስ ያሳይ ውፍ ይላሉ። በወቅቱ አይገባኝ ነበር። ኧረ ችግር አትንገረኝ ምናምን ብዬ ከዛ በቃ ቀስ እንዳልኩኝ በቃ እሱ በሞቱ ተሰማኝ እና አሁን ትምህርት አላቋረጥም ብዬ ሄጄ በቃ አሁን ትምህርት አንድ የሚያውቅ ሂድ የሚል ሰው የለም ለቅሶ ላይ ያለው ማለት ነው። ቢያንስ ወደ 2 ሳምንት 3 ሳምንት ቆየሁት። ከዛ በኋላ እዚህ ጋር ያለው ጓደኞቼ ሂድ ብዬ እነሱ ከ3 ከ4 5 ቀን በኋላ ሄዱ ነገሩት ወይኔ ተስት አለ እኮ በመሀል ላይ ምናምን ስለው እንግዲህ እሱ እንደዚህ ነው ስለው ችግር የለም አለና ከዛ በኋላ ወር አሳለፍኩ። በኋላ መጥቼ ትምህርት ቤት ኃላፊው የሱፐርቫይዘሩ ጠየቅኩት። ችግር የለም እንዲያስተካክል አድርጋለሁ ይልና በጣም አዲስ አበባ ሰዎች በጣም ደግ ሰዎች ናቸው። በጣም ይሰማሉ ይረዳሉ ችግርን እና በቃ ያንን ትምህርቱን ቀጥዬ እዛ የነበረህ ለቅሶውን ጓደኞች ተከትለው ሄዱ ወይስ ብቻ ነው ሄዱ ከኔ ጋር ሄዷል። እውነት ነው በእውነት እንደዛ ባህል አለ። አሁን አንድ ሰው እዚህ ጋር ሲሞት የሚገርም ነገር እንደው አንዳንድ አይተ እንደሆነ እንጃ ባህላት ሲኖር አሁን ለምሳሌ መስቀል፣ ገና፣ ፋሲካ፣ ጥምቀት ሲኖሩ የሆነ ኮንትራት ይዞ የሚሄዱት ነገር አለ። የወላይታ ልጆች ብቻ ባነር ሰርቶ ይሄዳሉ። ሲሄድ እንደዛ ነው የሚሆነው። እዚህ ጋር ደግሞ በአጋጣሚ አሁን ከጓደኞች መካከል አንዱ በድንገት ከሞተ ፎቶ ባነር ሰርተ ይዘን እንሄዳለን። ኮንትራት መኪና ይዘን ማለት ነው። አንዳንድ ሺህ ብር አውጥቶ 2000 3 እስከ 5 አውጥቶ እስከ በር ድረስ አሁን ቴክኖሎጂ አድጓል ብያለሁ። ከዛ እስከ በር ድረስ ይዞ መሄድ መኪና አለ ኮንትራት። አሁን እንደዚህ ያው ብዙ ሆኖ ከኔ ጋር ሄዱ። ከኔ በፊትም አዲስ አበባ ይመጡታሉና ለኔ መኪና ፈልገው እዚህ ጉርድ ሾላ አካባቢ አባቱ ስላረፉ ብለው መኪና አዘጋጅተው ተሰባሽ ከዛ ሄደን ለቅሶ በቃ ብሎ እነሱ ወደ ስንት ጊዜ ያስተዛዘናችሁ እነሱ አሁን ኮንትራት መኪና ሄዶ ለቀብር ደረሳችሁ? ደርሰናል። በአንድ ቀን እንኳን ደርሳለን። ከዛ ጠዋት አሁን ጊዜ 11 ሰዓት ከተነሳ እስከ ሰባታ ድረስ 12 ሰዓት ሲጀምር ከወጣ ዋናው ከተማ 7 ሰዓት 8 ሰዓት ይደርሳል። ከዛ እስከ ቤት ድረስ 11 ሰዓት 12 ሰዓት ይገባል። ቅርብ ነው እና እዛ ሄደን በቃ ለቅሶ አሳልፌ መጣሁ። ስመጣ ልክ ትምህርት እንደጀመርኩኝ እናቴ አሁን ሲመጣ ብዙ ነገር አስጠናቀቃ ነው የላከችው። ምን አሉ? ልክ እንደ አጀንዳ ሲዛ ማለት ነው። መስቀል ሲደርስ እንደ ድሮ እንዳይመስል ትፈልጋለህ አለች። መስቀል ሲደርስ እንግዲህ አለ አይደለም ደግሞ ሰው ሲሞት አሁን ትላንትና አባትን የቀበረ ሰው ዛሬ አንተ ደግሞ መቀበር አለብህ፣ ማምጣት አለብህ። ያው እንግዲህ ቤተሰብ ኃላፊነት የሚባል ነገር ታውቃለህ። ከዛ እነዚህ ወንድሞች አንተን ባህሪ ነው የሚከተሉት፣ ግን የሚጠይቁት መጀመሪያ እነሱ ሳይሆን አንተ ነህ ምናምን የሚባል ነገር ጀመረች። እሺ ብዬ በቃ ልክ እንደዚህ አሁን ቅርብ የሆነው ሰው ሲሞትም አሁንም ጎረቤት የሆነው ሰው ሲሄድም አሁንም ይኸው እንደዚህ እንደምታየው ስራ እየሰራው ሊስትሮ እየሰራው ካገኘው እንደ ቅድም እንዳልኩት እየሰራው እየርኩ ነው የሚመጣው እና እንደምን ብዬ 10ኛ ክፍል ጨረስኩ። በዛ ችግር ውስጥ በዛ መከራ ውስጥ 10ኛን ጨረስኩ። እየመጣው እየርኩ እንደው አንዳንድ ሰው እየቀለደው አንተማ ምን አለበት ወላይታ እንደ ውሃ መንገድ ሆኗል ቅርብ ሆኗል ምናምን ያሉ እየፈቁ አንተን ውስጥህን አያውቁም። ወድጄ መሰላቸው እንደ ኧረ በእናታችሁ ተውኝ እስቲ ያልኩኝ እየርኩኝ መጣሁ። ልክ 10ኛ ክፍል ጨረስኩና አሁን ከእናቴ ጋር አሁን አንድ ሴት ልጅ አለች። ሌላ ወንድሞች ሁሉ ቤት ሰርተው ምስት አግብቶ ልጅ ወልዶ ወጡ። ከእናቴ ጋር ታናሽ እህት ቀረች። ከዛ ስማ አለ አንተ አባት እዚህ ቤት መሆኑን ታውቃለህ? አንዳንዴ እናቴ አውቃ ፊቷ አድርጋ አባትህ ቤት ውስጥ አባት መሆኑን አንተ ታውቃለህ? አባት መሆንህን ታውቃለህ አይደለም? እና አንተ አሁን እድሜ እንደደረሰ ታውቃለህ አይደለም አለች። ምን ማለት ነው እንዴ? አግባ እኔ አባቴ ሳላይ ከሄደ እኔ ማየት እፈልጋለሁ ምናምን አለች። አባትህ ያንተ ልጅ ሳይ ከሄደ ወይ ማግባትን ሳይ ከሄደ እኔ ግን አንተን ሲያገባ ማየት ፈልጋለሁ። አዎ የእናቶች ፍላጎት ብዙ ጊዜ እንደዛ ነው። ከዛ እሺ ጊዜ አለ ይላል ሁሉ ነገር እግዚአብሔር ቃል ጊዜ አለ ይላል ብዬ አሳምናታለሁ። ተው ጊዜ እኮ አሁን ነው፣ ጊዜ ካልተጠቀምክ ምን ዋጋ አለው አለች። እሺ ብዬ ከዛ ልክ አሁን እዚህ የሀገሬ ልጅ ሆና ከኔ ጋር ከ9 ጀምራ እስከ 10 የተማረች አለች። እሺ ቦሌ ሃይ ስኩል ቦሌ እዛ ሁምቦ ልጅ ነች።
ሁምቦ የሚባል አለ ወላይታ ዞን የሁምቦ የሁምቦ ወደ አርባ ምንጭ ስትሄድ ሁምቦ አልፈ ነው የምትሄደው እና የሁምቦ ልጅ ነች። እሷ ደግሞ ፓርኪንግ ትሰራለች። እሺ ፓርኪንግ ትሰራለች እዚህ አዲስ አስፋልት ያኔ ማለት ነው። እንደው ፓርኪንግ የፓርኪንጎች ኃላፊ ሆና እየሰሩት በሙሉ እንትን ኦዲት የምታደርገው እሷ ነች። እና በቸርች አገኛታለሁ እንደ ወቃ ጓደኝነት ኖረናል በሁለት ዓመት ያህል። እሺ ከዛ በኋላ ትምህርቷን እኔን ጨረስኩና እሷ እንደው እዛ ጨርሳ ነው የመጣችው። ጎበዝ ነች። እህቷ ቤት ነች ኖራ የነበረችው። እዛው ሶዶ ጨርሳ መጣች። እህቷ ቤት እዛ ተምራ ልጅነቷ ያሳለፈችው እዛ ሶዶ ላይ ነው። እዚህ ደግሞ ሌላ እህቷ ጋር የመጣችው ስራ ፍለጋ ነው። ከዛ ፓርኪንግ ላይ ገባች እና እየሰራች ነበረችና ስለ ተጋብተን ብንኖር ምን ይሆናል ምናምን ብዬ ጠየቅኳት። ምን ችግር አለ አለች። ፈቃደኛ ሆነች። እንዴት ነበር የጠየቃት? እስኪ ንገረኝ። እየኖረን ከዕለታችን አንድ ቀን ደግሞ የሚገርም ነገር የሆነ ሰው እኔ ለቅሶ ላይ ይመጣል ብሎ ነገሩኝ። ማታውቀው ሰው የአዲስ አበባ ሰው ነው አሉ። እሺ እንዴ እኔ ገና አዲስ አበባ ሰው ማን ነው የሚያውቀኝ? ትምህርት ቤት አስተማሪዎች እዛ ነው የሚያውቁኝ። ደግሞ እዛ እኔ የምኖርበት ግቢ ሰዎች ይመጣሉ። ግቢ አንተ ተከራይተህ የምኖር። ኧረ በፍጹም ይሄ ነገር አይሆንም ስለው እሷ አልመጣችም። ለቅሶ መጣች እሷ ቀጥ ብላ ሰው ይዛ። እሺ የራሷ ሁለቱ ወንድሞችና 3 እህቶችን ይዛ መጣች። ከዛ እሺ ብዬ በቃ ለቅሶ እንትን ብዬ አይዞ ምናምን ብላ ከዛ በኋላ ሄደችና እናትን በአጋጣሚ ማን ነች ስለው አብራ የተማረች ነው ምናምን በዋሽ አንተ ነገር ያለው አለች። እንደዛ ነች። ከዛ እየኖርኩ ግን በዛ ሰዓት ላይ ፍቅር ጀምራችሁ ነበር? ያኔ አዎ ጓደኝነት ላይ ነን። እሺ መጀመሪያ አብራችሁ ተማራችሁ። ግን መቼም ለፍቅር የሚጠየቅ ጥያቄ አለ። ስትወዳት በውስጥ መጀመሪያ በውስጥ ነው የሚወደደው። አዎ ምን ብላ ጠይቃት? የመጀመሪያ ጓደኛ እንሁን ለማለት እንደው ምን አይነት ቃል አውጣ ተጠይቃት? እስኪ ንገረኝ። እሷ አሁን የምኖርበት አካባቢ ነው እኔ ሄጄ አሁን የኖርኩት። እሺ እና 3 ሴቶች ሆናቸው ተከራይቶ ነው የሚኖሩት ከሷ ጀምር። እሺ እና አንዳንዴ ቅድም እንዳልኩት ጎረቤት እዛ አገር ቤት አንዱ ለአንዱ ውሃ ሲጎል ለአንዱ ውሃ እንሰጣለን። እንደውን ጭራሽ ከወንዝ አምጥቼ ነው እኔ የሚያመጣው ብያለሁ አይደል? እኛ ቤት ውሃ ካልተገዛም እዚህ 3 ሆነ ሲኖር ካልተገዛ እነሱ ቤት ገብቼ ውሃ እሷ ትሰጣኛለች። ደግሞ ቸርች አብረን ነው እንትን ምን ነው እና ከዛ አንዳንዴ ጠየቅኩት። በቃ አንቺ እንዴት ነው ምናምን ቤት ላይ የተወለድኩበት እንደዚህ አካባቢ ነው ምናምን ላይ ትውውቅ የሚባላል ተዋወቃችሁ እና ትውውቅ ላይ መተማመን የፍቅር መተማመን ጀምረናል። ህመም የፍቅር መተማመን የፍቅር መታመም ጀምረናል። ስትተዋወቁ ውስጥ ለውስጥ መናበብ ጀምረናል። ሁለተኛ ደግሞ በፍቅር መታመም ጀምረናል። ማለት አሁን ለምሳሌ በዓለም ላይ 3 አይነት ፍቅር አለ ይባላል። እሺ ምን ናቸው? አጋጣሚ፣ አቃጣሪ፣ አቀጣጣይ። ይገርማል። 3ቱ ፍቅሮች እስከዛሬ ድረስ ሰው ልጅ ያላጠና ነገር ነው። ምን ናቸው? አጋጣሚ ፍቅር፣ አቀጣጣይ ፍቅር፣ አቃጣሪ ፍቅር ይባላል። የመጀመሪያው አጋጣሚ ማለት እሷ ሁምቦ ነው የተወለደችው፣ እኔ ከኮሻ ነው የተወለድኩት። በአጋጣሚ አዲስ አበባ ተገናኝተናል፣ በፍቅር ተቀጣጥለናል። አቀጣጣይ የሚባለው አቀጣጣይ የሚጀምረው ከአጋጣሚ ነው። አጋጣሚ ፍቅር የሚባለው አጋጣሚ የሚባለው እንዴ አሁን የሆነ ካፌ ከገብቶ የሆነ ሊከፋ አሁን እዚያ ጋር ምንድነው ቢያንደ ቀን ያምራል ምናምን ስለው ምንድነው የሚያምረው? እቺ አሁን ምን አይቶ ነው የሚያምረው ነው የሚባለው? አንተ አጠቃተ ፍቅር ጨርሳለሁ የሚሉ ሰዎች አሉ። እኔ ምንድነው ስለው ያምርሻል እንደዚህ ይሁን ሊከፋ ይባላል። እኛ ግን ለከፋ የሚባለው ነገር አለ እዚህ ሀገር። ግን ይሄ ምግር ምንድነው አጋጣሚ የሚሆነው በስራ በቤተ ክርስቲያን በአካባቢ ስትኖር አጋጣሚና አቀጣጣይ አብሮ ይዘልቃሉ፣ ይሄዳሉ። ግን ለማንም አትነግርም። እንደ ሰው ትኖራለህ። እንደ ሰው ግን ሻይ ቡና ሲፈልግ አባቴ ከዚህ ፒያሳ ሄደ ነው ሰዎቹ እንዳይወሩ ነው እንዳያገናኙ ጥሩ ነው እንዳይሉ መጥፎ ነው እንዳይሉ እሱ ነው አላውቅም ነፍስ ገድለው አይደል ከሀገር የመጣ እንዳይሉ። ለምን የሌለው ወንጀል እንትን ማለት አለ እንዳያጣሏችሁ በውስጥ ምን ታደርጋለህ? ትታመማለህ። ከዛ አጋጣሚ ላይ ሆነ ትታመማለህ። አሁን አጋጣሚ አቀጣጣይ ያረገ ከዛ ታመምክ። ውሃ የወሰድክ ትታመማለህ። ሻይ እያጠጣ ትቀጣጠላለህ። እሱን ውሃ ጠጣ ብለህ ለራስህ ሻይ እየጠጣ ትቀጣጠላለህ። ኧረ ብዙዎች አሉ። የፍቅር ጻፍ ብትል ብዙ አለኝ። እና አሁን የቀረው ምንድን ነው? አቃጣሪ ፍቅር ይባላል። አቃጣሪ ልጅ አሁን ለምሳሌ አግብቻለሁ ሳላገባ በፊት ምንድነው ምርጥ ልጅ አለ አድሜ ታገባለህ የሚል ሰው አለ። ከክል በላ እኮ ነው
የሚያቃጣሪ ሄዶ ለማይነግራል ሁለታችሁም በማገናኘት አድማሱ እሷን እኮ አዘጋጅቷታል እኮ ሊያገባት እኮ ነው ኬክ እኮ ልናበላ እኮ ነው ያቃጥራል እስከ እናት እስከ ወንድም እስከ አባይ እስከ ዘመድ አዝማድ ሁሉ ያቃጣጥራል እንደዚህ ሰምታችሁ እናንተ ታውቃላችሁ ግን ይሄ ልጅ እንደዚህ ከፀሐይ ጋር ያለው እንትን እንደዚህ እናንተ ታውቃላችሁ ሊያገባት ነው ወይስ ዝም ብሎ ይሄ ዝም ብሎ ነው ምናምን ብልና ያቃጥራል አቃጣሪ አጋጣሚ አቃጣጣይ አቃጣሪ እሺ ሶስቱ ነው እና ይሄ አጋጣሚና አቃጣጣይ ማንም አያውቅ በምንድነው የሚታየው በአቃጣሪዎች ይታያል እንኳን ደስ አላችሁ ከኬክ ቆረሳ አለ ፍላወር መሰጥ አለ የሚባል ነገር አለ አየ እንደዚህ አይነቶች ላይ አሁን ሰዎች አጋጣሚ አቃጣሪ አቃጣጣይ አብዛኛው የሚያገልጠው ማን ነው አቃጣሪዎች ላይ ነው ከዛ በኋላ ይሄ አቃጣሪ የሚሆነው ሰው እኮ ፍቺ ይወስዳል ሲባል እኮ ይመጣል መጀመሪያ እንኳን ደስ አላችሁ እኮ ሰው ልጅ አይፈጽም በፍቺ ላይ ይመጣል እኔ እኮ አይሆንም እኮ ብዬው ነበር ያኔ እኮ አንተ እኮ ነህ እንጂ ነገርከኝ እኮ እኔ እኮ ያኔ እኮ ብዬው ነበር እኮ እኔ እኮ ብዬው ነበር የሚሉ ሰዎች እንዴ ምን ብለው ነበር ከከካሉ እኔ እኮ ባካ አይሆንም ብዬው ነበር አልሰማም ብለው እኮ ነው ጭራሽ የበላ ሰውዬ የተደሰተ ሰውዬ እንደዚህ ነው እኔ እኮ ድሮ እኮ እሷ እኮ ለሱ አይሆንም እሱ እኮ ለሱ አይሆንም አሁን በቤተክርስቲያን ደረጃ እኔ በጣም አዲስ አበባ ላይ መጥቼ ያየው ነገር አቤት ስንት ሰው ፊት ካሜራ እንደዚህ ተዘጋጅቶ ተወንተና እንደውም በጣም እዚህ ሀገር ገረመ ምንድነው የልጅቷ አባት ለልጁ ነው አምጥቶ የሚሰጡት እሺ እንደዚህ ሆኖ ልጅ ወልዶ ምንድነው የሚባለው ተካብዶ ነው የሚባለው ብዙ ነገር ከሆነ በኋላ ይለያሉ በጣም እያንዳንዱ ምስል አዲስ ምዕራፍ ነው እያንዳንዱ ታሪክ በጥራት መነገር ይገባዋል ዘመኑን የመሰለ ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት ስሜትና ጥራትን በማቀናበር ታሪክን እናሻግራለን ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን ያሻውትን ይዘዙን በአጭር ሰዓት እናደርሳለን በድንቅ ባለሙያዎቻችን ኢቨንት ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን ብራንዶን በአጭር ጊዜ እንገነባለን ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስልን ወደ ታሪክ እንቀይራለን ውድ ደንበኞቻችን አመስግነውናል በስራዎቻችን ምዕራፍ ፕሮዳክሽን ይህ ከአድማሱ ቡቼ ጋር እየተወያየን ያለንበት ሁለተኛ ክፍል ነው ከኛ ጋር ከቆያችሁ በርካታ ታሪኮችን ትሰማላችሁ ትዝናናላችሁ ጥረት ምን ማለት እንደሆነ ልፋት ምን ማለት እንደሆነ ጥንካሬ ምን ማለት እንደሆነ ህልም ምን ማለት እንደሆነ ከአድማሱ ቡቼ ትሰማላችሁ ከጓደኛ ጋር ፍቅራችሁ እንዳይረበሽ ገና የትውውቅ ፍቅራችሁ እንዳይረበሽ ወደ ተለያየ ቦታ እየሄዳችሁ ሻይ ቡና ትሉ ነበር እና የተለያዩ የፍቅር ሶስት አይነት የፍቅር አይነት እንዳለ ነግረኸኝ ነበር እሱን ከነገርከኝ በኋላ ደግሞ አንዳንዱ ተካብዶ ሰርጉን ካረገ በኋላ ተካብዶ ልጅ ወልዶ በልጁ ልደት በጣም ከተካበደ በኋላ የሚለያያለ ያልከኝ ነበር ምን ማለት ፈልገህ ነው እሱ ጋር ነገረኝ ትውውቅ ላይ ብዙ ጊዜ ሰዎች ማናስገባው ነገር ቢኖር ከኛ ከራሳችን ተነስተን ነው እሺ አሁን ብዙ ጊዜ ሰዎች አሁን እንደ አገር ከሆነ እንደ አካባቢ ከሆነ ማላቀው ሰው የሚያውቅ ሰው አይሰጥም
አሁን ለምሳሌ እናቴና አባቴ እዛው ጎረቤት ናቸው የታወቁት። አባቴ ገበያ ሲነግድ እሷ ቤት ውስጥ ሳር ምናምን ስታጭድ ጓሮ ስታጭድ እሱ ያለፈ ሰላም ያላት። አሁን እንደውም አንዳንዴ ቤት ውስጥ ሲጫወቱ እናቴ ነገረኝ ነገር ቢኖር ውሃ ጠይቆ ገበያ እየሄደ ውሃ ጠይቆ እሷ ወተት ሰጠች። አባትህ ገና በልጅነቷ እናትን ጓደኛ ለማድረግ ውሃ ሲጠይቅ ወተት ሰጠች። ወተት ለዛም ሲሰጣ መካነ ምግብ ነው የሰጠችው። ገበያ አሁን ሰኞ የሚባል በእነሱ ጓሮ ነው የሚካሄደው። በእናታችሁ አካባቢ የድሮ ወረዳ ገሱባ ወፋ ወረዳ ይባላልና ሲሄድ ገበያ ሰኞ የሆነ ጉዳዮቹ ዘመዶቹ ጋር ምናምን ሲሄድ አባቴ ሲመጣ ከደከመው የሆነ ጥላ አለና ቁጭ ይላል። ከዛ በኋላ እሷ ባጋጣሚ ውሃ ሲቀዳ ሲመጣ ካየ ወይ ሳራ ጨዳ ላይ የመጣች ከሆነ ያረ ደክም ያለው ውሃ እንደው ይሄ የወንዝ ውሃ ልጠጣም ብዬ ነበር ከቤት ካለ አምጪ ስለው ነገር ፈልጎ ነው መሰለኝ። ቅድም እንዳልኩት አቀጣጣይና አጋጣሚ ሊይዞ ነው መሰለኝ። ከዛ ወተት ታመጣለች እና ይጠጣልና አቤት እዛ ቤት እኮ ያለው ወተት ብሎ ለሰው ይናገራል። ከዛ በኋላ እንደው ምግብ ካልበላ ውሃ ካልጠጣ ቤት መጥቶ የራሱ ቤት መጥቶ እናቱ ጋር አባቱ ጋር መጥቶ ካልጠጣ ምን አግኝቴ ነው እዛ ምን አበሉ ለስላራ መንገድ ላይ ውሃ ጠይቄ እንትና ልጅ ወተት ሰጠች። የሞጃ ልጅ ወተት ሰጠች። እንደው ምግብን ሰጣ በላው ስለው አንተ ውሃ ስጠይቅ ወተት ሰጠች በላ እርግጠኛ ነህ? እና አባቴ ቅድሚያቴ ይጠይቃል ነበር ያሉት። ከዛ በኋላ እና እንዴት ነው ምናምን ስለው በአጋጣሚ ይሄ አለ ቅድም ባህል ሃይማኖት ያልኩት ማለት ነው። በሃይማኖትም ሲገናኙ ይጠይቃታል ማለት የአባቴ አባትና የሷ የእናቴ አባት ይጠያየቃሉ። ልጄን ለምን አሰጥም የሚባል ነገር ልጄን ለልጄ ለምን አሰጥም ዳርልኝ የሚባል ነገር አለ። እስከዛ አሁን ችግር የለም እያደረ የነሱ ፍቅራቸው አፈላ ነው አሁን በአሁኑ ሰዓት የሚባለው አይደል? አፍላ ፍቅር ላይ ስለሆኑ እስቲ ይታይና ነገሮቹ ጥሩ ከሆነ እናያለን፣ በወቅቱ እናያለን፣ ቀስ ብለን ምናምን እያይሉ በባህልና በሃይማኖት ነው የተጋቡት። አየ ያኔ ወሳኝ ኩነት የለም እንዳሁኑ መንደረደሪያ እንዳይሆን እንጂ ወሳኝ ኩነት የለም፣ ልደት ካርድ የለም። እኔ አሁን የተወለኩበት በዚህ በ19 እንደዚህ ተወልጃለሁ ባለው በግምት ነው እንጂ የተወለኩበት ቀን አሁን የሚያውቅ አባቴ የለም ማለት አይነግሩኝም። ያኔ ብዙ ሚዝ የለም፣ በግምት ነው። እኔ አንዴ ሁሌ እናቴ የሚጠይቀው የእንትና ቤት ሲሰራ ነው አንተ የተወለድከው ትለኛለች። ሄጄ ደግሞ የእንትና ቤት በስንት ዓመተ ምህረት ተሰራ ብዬ ጠይቋቸው ዓመተ ምህረት አላውቅም። እና እንደዚህ በግምት ነውና ሰዎች ገምቶ ነው አመዛዝነው ነው የሚያጋቡት። የእንትና ቤት ሲሰራ ነው የተወለድከው የእንትና ቤት መቼ ነው የተሰራው ብዬ ሄጄ ጠይቃለሁ። ጠያቂ ደግሞ መጣ ምናምን የሚሉ ሰዎች አሉ። አንተ እኮ ፈረንጅ ነህ ማለት ጀመሩ። የዛ በኋላ አካባቢዎቹ ከተማ ደረጃ ወጥቼ ሲሄድ አንተ እኮ ፈረንጅ ምናምን ያሉ ሰዎች ጀመሩ። ከዛ ከነሱ ለምን ከባህል ከሃይማኖት ትንሽ ወጣ ብዬ ሀሳብ እየመጣ ስለሆነ ማለት ነው። ከዛ እንደዛ ያደረጉ በባህልና በሃይማኖት ነው የተሰጡት። ሲወድም ባይወድም በግድ ከገበያ ጠልፎ ከሄደ ያኔ እንትና ልጅ እንትና ጠልፎ ወሰደ የሚባል የለም። ተስማምቶታል። መጀመሪያ ጠይቆ ነበራ እንደዚህ በለው ጠጣው ስላለ በቃ የፍቅር ሰው ትሆናለች ተብሎ አፍላ ፍቅራቸው በጣም ጦፎ ወደ ዋና ፍቅር ተቀይሯል። መጽሐፍ ቅዱስ ላይ አሁን አብርሃም ለይስሐቅ የሚሆነው ሚስት ሄዶ እንደጠየቃት ማለት ነው። ልጄ እርቦ ልጄ እንደዚህ ሰጠች የሚባል ነገር እነሱ ተነጋገሩ። እነዚህ የተባሉ አባቶች ተነጋገሩ። ልክ እንደዛ አድርጎ ነው። አሁን እኔ ደግሞ እነሱ እዛ እንደዛ ሲሆን እዚህ ደግሞ ቦሌ ሃይስኩል ላይ ተማርኩኝ። ምኖርበት በክላስ ልዩነት ነው እንጂ ስንወጣ ወጣ ብለን ሻይ እንጋባበዛለን። ፒያሳ ካሳንቺስ ወጣ ብለን ጓደኞቹ አያውቁም በፍጹም። እንደዚህ ለራሳቸውም እኮ አላቸው አይነግሩም እንጂ እኔ በኋላ አገብቼ ጓደኞቼ ተገረሙ። ለካ ሰው ለካ ሳሳውቅ ማገባት አለ ለካ ማለት ነው ስለ ማገባት ማለት እኮ ሁለተኛ ስንጣላ እኮ ትመጣላችሁ እኮ ችግራችሁ ለዛ ነው አልኩ። ምን ነው ስለ ዛሬ እንኳን ደስ አላችሁ አይደለም ነገ እንኳን ተጣላችሁ ነው በሌላ ቋንቋ ሰው ዛሬ ዘምሮ ነገ ስለማይዘፈን እንዳይመስላችሁ ምናምን አልኩ። ምን ነው ስለ እንኳን ደስ አላችሁ ብቻ አይደለም ዓለም ሁለት አይነት ይዛለች። ካገባህ በኋላ ለካ ሰው ተደብቆ ማግባት የሚቻላል ሲሉህ አይ ስንጋባ እንደመጣችሁት ሁሉ እኮ ስንለያይም እንኳን ደስ አላችሁ እንኳን ተለያያችሁ የሚል ሰው ይበዛል። ለዛ ነው የደበቅነው አልካቸው። እሱ ተገቢ ነው ትላለህ? መደበቁ ተገቢው የሚሆነው ሁለቱም የሚያውቁ ሚስጥር አለ። ታማኝነት የሚባል ነገር ያስፈልጋል። ግልጽ ነገር ማለት ነው። አሁን ብዙ ጊዜ ሰዎች ከሀገራቸው ሲወጡ ግልጽ ነገር ያወጣበት ምክንያት መናገር አለበት። ቅድም ሙሉ በሙሉ ለሚዲያ ይፋ እንዳያረኩት
ይሄ ነው በዚህ ነው። አሁን ለምሳሌ ዋጅፎ የሚባል ምዕራብ አባያ ኖር ያለው ሶዶ ላይ ኖር ያለው ከኮይሻ ወጥቼ ይሄ አሁን አዲስ አበባ መኖር 3ኛ ደረጃ 4ኛ ደረጃ የሆነ ነው የሚባለው እኮ ግልጽነት ነው። ልክ አሁን ለትዳርም ስትሆን ከዚህ የበለጠ ሁኔታ ያስፈልጋል። አሁን ሰዎቹ ሲያውቁ ለምሳሌ ያገባሉ ሳያውቁ ተጋብተው ይኖራሉ የሚባለው ነገር ሁለቱ እውነቱን ተናግረው የሚጠሩት ሙዚየም የሚጠሩት ሁለቱ ከተስማማ በኋላ ነው አይደለም። በሰውም ታወቀ በራሱ ብቻውን ታወቀ በኋላ ነው የሚጠሩት አይደለም። ሚዜ የሚጠሩትም ለምስክር እንደሚሆን እንደ አንድ 10 ሰው 5 ሰው የሚባል ነገር አለ አይደለም። ፈርሞ መሄድ በእንትና በኩል በእሷ በኩል በሱ በኩል የሚባል ነገር አለ። አየህ ልክ እንደዛ እንደሚያደርገው ሁለታችን ምን ግልጽነት ታማኝነት ማውራት አለበት። ግን መጀመሪያ የምናጥነው በሰው ሆነን ሳይሆን ራሴ ማጥናት። አሁን አካባቢው እሷ አሁን ለቅሶ ሄዳ አጠናች ያለህን ባህሪ በቤተሰብ ደረጃ ያለህን መከበር ምናምን አጠናች። ሁኔታዎቹ ምን ያህል እንደሆነ አረጋግጣ መጣች። ደግሞ እኔም ደግሞ እዛ አጎቴች አካባቢ እሷ ያደገበት አካባቢ ጠይቄ አጎቴ አውቃለሁ አለ። ልክ እንደዛ አካባቢ አሁን ልክ ካጠናም በኋላ እኔ እንደዚህ አይነት ነው እንደዚህ ስለው እናቴ ያው ከመጀመሪያም ጀምራ ትዳር ፈልጋ ስለነበረች አግባ ልጅ ማየት ፈልጋለሁ ስላለች እሺ ብዬ ግን መጀመሪያ ቀደም ያልኩህ የፍቅር ቃል አሁን እኔም ባለቤቴ መጀመሪያ ሳገኛት ሳልወድሽ አልቀርም ውስጤ በጣም ስላንቺ ያስባል እና ካንቺ ጋር ህይወት ብጀምር ደስ ይለኛል የሚል ቃል ሳወጣ እኔም እኮ እንደሱ እያሰብኩ ነበር ብላ እስከዛሬ ድረስ ያው አንድ ላይ መኖርን ጀመርን። አንተ ምንድነው መጀመሪያ እሷ ነች የጠየቀችው ወይስ አንተ ነው የጠየቃት? ምን ብለህ ጠየቃት? አሁን እኔ ነው የጠየቅኳት። ምን ብለህ ጠየቃት? እኔ አሁን ለምሳሌ ሲጠይቅ ያኔ እንግዲህ ትምህርት 10ኛ ክፍል እንደጨረስኩኝ ወዲያው ትዳር ውስጥ ለመግባት ፈልጌያለሁ። እሺ ለምን ከዛ በኋላ አሁን እናቴ ለኔ ታስባለች አባቴ ታስበው የነበረው ሄዷል። አሁን እናቴ ባለው ላይ እሷ ምን እንደሚባል አሁን እኛ ቆይ እስከመቼ ድረስ ነው የሚባል ነገር አሁን ለምሳሌ አመጣው ሐሳቡ ምን ማለት ነው ስለው ለምን ተጋብተን አብራም ነው ስለው ይቻላል አለች። እስከመቼ ድረስ ነው ለምን ተጋብተን አብራን አንኖርም ብዬ ምክንያት አድርጌ ሲያቀርበው ይቻላል አለች። እሺ አሁን እናድርገው ነገሮች በባይልም በሃይማኖትም ለምን ስለው ይቻላል ምን ችግር አለ መጀመሪያ አጠንተን ሁኔታዎችን አስተካክለን መኖር እንችላለን አለች። ከዛ ሳይርቅ በቅርቡ ምናምን አልኩኝ። ከዛ እሺ አለች። ከዛ በኋላ እስቲ አንቺ በራስሽ በኩል ያለው ነገር ጨረሺ እኔ በራሴ በኩል ማዘጋጀት ማለት ነው ነገር ጨረሺ ምናምን አልኩ። ከዛ በማሉ እናቴ ጋር ሄድኩኝ። እሷ እሺ ካለች በኋላ ማለት ነው ያው እንደ አንቺ እንዳልሽው ስለሆነ ምን አገኘ የትዳር አጋር አገኘክ እንደ ምናምን አለች። ከዛ አዎ አገኘቻለሁ። እሰይ ታዲያ ምን ትጠብቃለህ ይዛት መጣም አታሳየኝም አለች። እሺ ምናምን አልኩና ሄጄ የሚጋገዙ ነገሮች አሉ ቦታ ማስይዞች ነገሮች አሉ። እኛ ጋር ደግሞ ትልቁ ችግር ምን መሰለ ቤታውን ሳትሰራ ሚስት አታገባም ባህል ነው። አዎ በጣም ወንድ ልጅ አባቱ አጠገብ 10 ቅጠል ቆርቆሮ ከሆነ የቆርቆሮ ቤት በጭቃ እንትን ምን ከሆነ 10 ቅጠል ሆነ 5 ቅጠል ሆነ 10 ክዳን ቆርቆሮ ሰርተ በአሁን ጊዜ ድሮ ጎጆም ሰርተ ልታገባ ነበር። አሁን ግን ጎጆ ከሰራ ሰዎች ያቃጥላሉ። ጎጆ አካባቢያችን አሁን ጠፍቷል። ጎጆ የሳር ቤት የለም። ስለዚህ ሰርተ ነው የምታገባው። ከዛ በኋላ የኖርክ ልጅ ምናምን ወልደ ቀደም እንዳልኩ እየተካባትክ እናቱ ቤት ገብተ መኖር ትችላለህ ከአባት በኋላ ታላቅ ኮንክ ለዛ እንጂ በጭራሽ ሳትሰራ ቤት አታመጣም። ከዛ በኋላ አሰብኩትና ልክ እንደዚህ እንደሰራው ትንሽ ንግሽ ያገኘው ነገር በቃ ሄጄ እንጨት አካባቢያችን አለ ለአባቴም አለ እኔ የተከልኩትም ትንሽ አለ እሱም በቃ ቆራርጬ እንደዛ አድርጌ ቤት ሰራው ቆርቆሮ ቤት ሰራው። ከዛ በኋላ ጭቃ ቶሎ ብዬ አስለጠፍኩት። እንደዚህ እዚህ ሰርቼ ብር መላክ ጀመርኩ። እዛ እናቴ ታሰራለች ቤቱ እኔ እዚህ ሰራለሁ። አየህ እጅ ለእጅ ታይዘም። ከዛ እሷ እንደዛ አድርገች እንደዚህ ያለኩኝ እንደዚህ ቤት ውስጥ ደግሞ ያስፈልጋል ቁሳቁስ አይደል አልጋ ነገር ያው በቃ አስተካከልኩኝ። ከዛ ለመስቀል ይዤ ሄዳለሁ ብዬ ቃል ገባሁት ለእናቴ። ኧረ እባክህ ምናምን አለና ለካ ይዤ ሄዳለሁ ብሎ ተዘጋጅታ ጠበቀች። ከዛ እርኩኝ ቤተክርስቲያን ሸማግሌዎች ምናምን ጠራው። ምን እናንተ መጀመሪያ እዛ ቃል በረሃ ላይ ስለገባችሁ ምን ያህል እንደሆነ ከኛ በላይ የምትኖሩት እናንተ ናችሁ። እኛ ለእናንተ ማጽናኞች ነን።
ቃል ኪዳን አስገባችሁናል እንደምታውቁት ናችሁ ከኛ በላይ የምኖሩት እናንተ ስለሆናችሁ ይሄን እምነት ለዘላለም ይሁን ብለን ቅድም እንዳልኩት አካባቢ ቤተክርስቲያን ሸማግሌዎች ጥሩ ሰዎችም አሉና የጸለዩ ሰዎች እንኳን እኛ ቤተክርስቲያን ይሄ ነገር አየን ይሄ ወግ ስርዓት እንኳን አየን እንኳን እንደዚህ ያበቃ ምናምን ብሎ ጸልዩኝ ከዛ ቃል ኪዳን አስገቡ እሺ ከዛ በኋላ ያው እዛ የኖርን ቤት ሰፈር ያስለመድኩኝ እዛ አካባቢ ማለት ነው ያስለመድኩኝ በቃ እዛ መኖር ጀመረች ከዛ እኔም ደግሞ ብቅ ብዬ አንዴ መጥቼ እንትኖችን ጠብቄ ቅድም እንዳልኩት ያባቴ ወገን እንትን ጓደኞቹ ስሞት ሲደግሱ ምናምን ሄጄ ተገኝቼ 15 ቀን ቆይቼ ወይ 20 ቀን ቆይቼ እየተመላለስኩ እንደነችና ባለቤቴ ከዛ መውለጃ ጊዜ ደረሰ ከቤተክርስቲያን መፈራረም በኋላ ቤት ውስጥ ትንሽ ዝግጅት ተደረገ ጭፈራ ተደረገ አዎ በጣም ማን ሆነ ሚዜያችሁ የሷ ጓደኞችና ያንተ ጓደኞች ሚዜ ሆኑ አዎ የሆኑታል ከዚህ የነበሩት እንደው ቅድም የተማርኩት ቶማስ ኮጆል የሚባል ነበረ ብዙዎቹ እዛ አካባቢ የተወለዱ እነኛ ሁለት ልጆች አብረው የወጡት ከወላይታ ተመለሱና ሶስቱ አግኝቸው ሁለቱ ጠፉ እነዛ ሁለቱ ጠፍተዋል ሶስቱ አብረው ሄዱ አዎ ሶስቱ ለሰርግ እነዚህ ሶስቱ የነበሩት አብሮ የሄዱት አንደም አስተማሪ ሆነው አለ እሺ እንደሞ አንዱ ሐኪም የእንስሳት ሐኪም ሆነው አለ እሺ ከዛ በቃ መጡና እግዚአብሔር ቆል ጤና ሳይቶን እኮ ነው ይሄ እግዚአብሔር ቀን እኮ ነው ምናምን ይላሉ ከዛ በቃ ዘማሪዎች አሉ ሰባኪዎች መጡ በቃ ስነ ስርዓቱ ተፈጸመ ከዛ በኋላ ቤተክርስቲያን ነው የሚገርም ነገር ስም የሚያወጣው ደሞ እሺ የወለድከው ልጅ ቤተክርስቲያን ነው ስም የሚያወጣው ከዛ በኋላ አረገዘች አዎ ከዛ ቤተሰቤ ጋር አሁን ቤት ውስጥ ብራሷ እዛው ሆነች አንተ ወደ አዲስ አበባ መጣ እሷ እዛ መኖር ጀመረች ከእናቴ ጋር መኖር ጀመረች ከዛ በቃ ሲቱ መውለጃው ጊዜ ደረሰ ከዛ ደረሰ ሄዶ በቃ እዛ ሐኪም ቤት ምናምን አሁን አለ ብያለሁ አይደለም ጤና ጣቢያ ሆስፒታል ምናምን ከዛ በቃ አምቡላንሶች መጥተው ወሰዱ በቃ አንተ የታገልከው እኮ ስማል አንተ ሲታገል እግዚአብሔር ሰራኩ ምናምን ብዙዎች እንደ እናቴ አይነት ሰዎች ምናምን አለና ያንተ ጸሎት እኮ ነው ምናምን ቅድም ያልከው ጸሎት ብዙ ስራ ይሰራል እና ከዛ በቃ ሆስፒታል ምናምን ስለው እንደው አንድ ሸማግሌ መጣና ቤት መጸለይ እሷ ከወለደች በኋላ እንደው በውስጥ አንተ ስም ሴት ልጅ ነች ወለደ ከዛ መጀመሪያው ሴት ልጅ ነችና ከዛ ሲማ ቆይ አንተ ሲታሰበው ማን ብለህ ታወጣለህ ቃል ኪዳን አድማሱ ብያታለሁ አልኩ ምን ማለት ነው ቃል ኪዳን አድማሱ ታጣለህ እንዴ ስማል እኔና እሷ በመድረ በዳ ላይ ማንም ጥሩ ነች ሳይል መጥፎ ነች ሲባል ወይ መጥፎ ነው ሳይል ወይ የሚሆንበት ሰዓት ቃል ኪዳን የገባው መጀመሪያ ለሷ ነው እሷ ደግሞ ለኔ ነው ስለዚህ የልጃችን ስም ማን ነው ቃል ኪዳን አድማሱ ነው ብያታለሁ ቃል ኪዳን በጣም ከባድ ስም ነው በጣም ከባድ ስም ነው አጥንነውትና ከባድ ስም ነው ግን ቃል ኪዳን የሚባል አይበዛም ሀገር ላይ አለ ምን አገባ ለምን ሚሊዮን ለምን ቁጥር ስፍር የለም አይባል ምን አገባ ቃል ኪዳን አድማሱ አለ ብዙ ሰው ዋ ምናምን አለና አንዳንድ ሽማግሌ እስካሁን ድረስ ስም ስታወጡ ከሱ ጠይቁ ይላል እሱን ደውላችሁ ጠይቁ ስም ማን ብሎ እናወጡ ምናምን አለ ከዛ በኋላ እሺ ምናምን አልኩና ከዛ ቃል ኪዳን አልኩኝ እሺ ከዛ በኋላ በቃ የቆየ ሁለተኛ ልጅ ደግሞ የወለድኩት የአብስራ አድማሱ ባል የአብስራ ስለምን አልካት ወንድ ነው ወንድ ነው እሺ የአብስራ አድማሱ ሲባል ደግሞ የአብስራ ምን ማለት ነው ዋናው የእግዚአብሔር አብስራ ነው ይሄ ሁሉ የአብስራ ነው የአብስራ ማለት የእግዚአብሔር ስራ ማለት ነው ይሄ የሰው አይደለም እንደው እሱ በዛቱ በወቅቱ ሁሉ ይሄ ሁሉ የንተከራተኩ በሙሉ ዞሬ ተምሬ ወጥቼ ወርጄ እንዳለ የኖርኩት የአብስራ ነው ይሄ ለራሴ ትርጉም ይሰጠኛል ለሌላው ላይ ገባ ይችላል ሶስት አይነት ሰው አለ ቶሎ የሚገባ አለ ቆይቶ የሚገባ አለ ለዘላለም አይገባ ሰው ባለው አለ አሁን በኢትዮጵያ በእኛ ሀገር ብዙ የሚገባ ስሞች አውቃለሁ ትርጉም ምን ማለት እንደሆነ ታውቃለህ ምሩ ሰዎች አሉ ሳቅ ስም ይሰየማል ሳቅ ስም ሲወጣ በጣም በጥንቃቄ ማለት ቅዱስ ተብሎ ሌባ ሊሆን ይችላል ሰላም ተብላ በጥባጭ ልትሆን ትችላለች በጣም አሁን ሰው ራሱ አድማሱ ለምን ታረተ ባልከ ይለኛል አሁን ብዙ አድማሱ ብሎ እንግዲህ አስተማሪ አንዱ ደግሞ እንደ ቅድሞ ጠየቅኩትና እንደ ወልማ አስተማሪ አይነት ጠየቅኩትና ምን እንደተቀላለ ሁለት ተራሮች አሉ በዛ መካከል የሚገባ የፀሐይ ጨረር አለች ብርሃን ማለት ነው አድማሱ ማለት ብሎ ሰጡኝ ኦኬ አዲስ አድማስ የሚባል ጋዜጠኞች አሉ አራ ለከለኔ ጥሩ ስሞች አሉ ምናምን ጋዜጣ ላይ ሰው አዲስ አድማስ ምን ማለት ነው አይገባም እንደ አንብብ ምናምን ይላሉ አዲስ አድማስ እንደዚህ አድማስ ፋሽን አድማስ እንደዚህ ሲባለው ኦኬ ስም ያለው ለሞኝ መስሎኝ አድማሱ ስለ አበት ይላሉ
ልክ እንደዛ አሁን ስሞች አሉና እንጂ ሁለተኛው ስም የአብ ስራ ብዬ የአብ ስራ የፈጣሪ ስራ ማለት ነው። የፈጣሪ ስራ ብዬ በጣም ጥሩ ወንድ ልጅ ነው። እግዚአብሔር ረድቶኝ በቤተሰብ መካከል እንደዚህ እንደ ታላቅነት እንደ አባቴ ጸሎትም እንደ እናቴ ጸሎትም እንደ ሀገር ጸሎትም ያው እንዳልኩኝ ተፍ ብዬ እየሰራው ስጠብቅ እሄዳለሁ፣ ደውለዳለሁ። እዝም ህዝብ ይናፍቀኛል፣ እዛም ይወደኛል። ልክ እንደዚህ ቅድም እንዳልኩት ማለት ነው። ሰው ክፉ የሚሰራ ሰው አይወድም እንጂ መልካም ስራ ሲወድ ማንም ይወዳል። ማንም በእንትን ይልቅና ልክ አንተ አሁን እግዚአብሔር ይስጥልህ በጣም አመሰግናለሁ። ካንተ ጋር 2 ሚዲያዎች አሉ። በጣም አራ ይሄ ልጅ በእናት መቼ ነው እዚህ ወረዳ 3 ማን ነው? ቆይ እሱ ጋር እንሄዳለን ሄደን ይሄ ልጅ እንጠይቃለን። እንደው አንዴ ከመንገድ ማናጅመንት ይመስለኛል ባለፈው ለአዲሱ ዓመት ሄጄ ደውሉኝ ለአዲሱ ዓመት እዛ አካባቢ መንገድ እንዳይዘጋጋ አንተ እንፈልጋለን ማጸባርቂያም ሌላም ደግሞ ፑሽካ ነገር እንሰጣለን ታስከብራለን። እኛ ስብሰባ ስንገባ አንተ እዛው አለ ተባብረን አንተ እኮ በቃ እዛው ሰፈር አድባር እኮ ነህ ምናምን አንተ እናምናለን አንተ አለ ብለን ነው ምናምን የሚሉት አሉ። ለምን መልካም ስራ ስለምሰራ። ሁለተኛ ደግሞ አንዳንዴ ሰዎች መጥቶ አንተ እንትን እንዳደርጋለን ችግር የለም የት አካባቢ ነው የምትኖረው ምናምን የሚሉ ሰዎች አሉ። ግን ማግኘት አልቻሉም። ያውቃሉ ስራ ቢዚ ነው ሰው ልጅ። አሁን በአሁኑ ሰዓት እግዚአብሔር ለሰው ልጅ ከራሱ እምነት በኋላ የሰጠው ስራ ያስከብራል። ስራው በቃ ትንሽ ስራ የሚባል የለም። አይወለ እንግዲህ አስብ አንዳንድ ሰው አሁን ሲሰራ በጣም እንትን አንተ ጎበዝ ነህ እኮ አንተ እዛ ጋር ቆይ መንገድ ታስከፍታለህ ትራፊክም ነህ መንገድ ማናጅመንትም ትሰራለህ አንተ አይደለም አንተ ጎበዝ ነው ይላሉ። አሁን አንድ ሰው አሁን ከዚህ የሆነ ቦታ ከርኩኝ ያውቃሉ አንተ እንደዚህ ነው አይደለም አባቴ አንዴ መንገድ ተጨናንቆ መታመም ሰው ራዲዮች በተለይ እንደዚህ አሳልፍከኝ ማለት እኔ አላውቅም። እኔ ግን ምንድነው ይሄ እንትና አሳልፋለሁ እንትና አላሳልፍም የሚባል ነገር የለም። ለምን አንዳንዴ ይሄ እንደው አንዳንድ ትራፊኮች ይጠይቃሉ ሞተረኛ ትራፊክ መጥቶ እንደ ሰለጠንክ ማን ነው አንተ እንደዚህ ያሰለጠነው ጎበዝ ነህ ብቻ ለማለት ፈልጌ ነው አይዞ ምናምን ይላሉ። በጣም አሁን ለምሳሌ 2 ቦታ 3 ቦታ መኪና መስቀለኛ መንገድ ላይ ከላይ የሚመጣው መኪና እኔ ደግሞ አንዱ ብቻ አላሳልፍም። ከታች የሚመጣው ከላይ የሚመጣው ቀጥታ እንትን አድርገዋለሁ ከዛ ባዶ አድርገዋለሁ። በጣም አሪፍ። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን። ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በስራዎቻችን። ምዕራፍ ፕሮዳክሽን አድማሱ እየሰጠህን ያለው ጊዜ እያወራልን ያለው ነገር በጣም አስደሳች ነው። ስለ ህይወት፣ ስለ ትዳር፣ ስለ ልጆች፣ ስለ ቤተሰብ አውርተኛልና ከዛ እንግዲህ ባለቤትህ ልጆቿን ይዛ እዛ ነው የምትኖረው። ከዛ በኋላ ትምህርትህን ቀጠልክ ወይስ ምን ስራ መስራት ጀመርክ? እንግዲህ አገባህ። ሊስትሮ ከመሆነ በፊት ምን ስራ ጀመርክ? ስራ ከጀመርክ በኋላ ደግሞ አየህ ሊስትሮና ትራፊኩ ስለሚገናኝ ወደዚህ እንመጣለን። አግብተህ አዲስ አበባ ከገባ በኋላ በቀን ስራ ነው የቀጠልከው? በሎተሪ ነው የቀጠልከው ወይስ በምንድን ነበር እስቲ ንገረኝ። ልክ ይሄን ስራ እየሰራው አሁን ይሄ የሊስትሮ ስራ በጎን ሰራለሁ።
ቀጥሎ ሎተሪን እየሰራ ሎተሪ ሳይሆን ልክ አዲስ አበባ እንደገባው ነው ሎተሪ እኔ ቀን ስራ ቀጥዬ ሎተሪ እየሰራው። ከዛ ቀጥዬ አሁን ልክ ሎተሪ ያዞርኩኝ እንትን ትምህርትን እንትን ስማር 10ኛ ክፍል ያኔ ማትሪክ ተጠንቅቀ ፕሪፓራቶሪ የሚባል አለ የምትገባው 11ኛ ክፍል እሱን ለማግባት 10ኛ ክፍል ውጤት እየጠበቅኩኝ ልክ መግቢያ መጣው። አባቴ ሞቷል፣ አግብቻለሁ፣ የትምህርት ማጥናት ምን ሆነ ተወሰደብኝ፣ ተዘራርቀ በቃ ምንድነው ቅድም እንደተባለው ሀደራ ወደቀብኝና ማመላለስ ደግሞ በሁለት ወር ውስጥ ሳይሆን በወር ውስጥ አንዴ ሁለት ማሄድ ጀመርኩኝ። ከዛ በቃ ትምህርቱ ያለው እንትኖቹ ማጥናት ጊዜ በማጣት ባለቤትም ስለወለደች እዛ ብዙ ሰው ደግሞ እንትን አካባቢ እንትን ስለሌለ ማሄድ ማምጣት ጀመርኩ። ከዛ ይሄ ሎተሪ የሚያዞረው ነገር እንደው ወደ ሊስትሮ ስራ እንዴት ገባ ካልከኝ ሎተሪ እያዞርኩኝ ደከምኩኝ። ቢያሳ እንደዚህ ሆንኩኝ። ከዛ ሎተሪ እያዞርኩኝ ምን እንደፈለኩ ታውቃለህ? ሊስትሮ እንደው ትንሽ ወንበር ገዝቼ ሊስትሮ ልስራ ብዬ ማንም ሳይንቀሳቀስ ትንሽ ነገር ልጀምር እንደው ሊስትሮ ብዬ እዛ ጋር አሁን አውራርስ አካባቢ ሊስትሮ የሚሰሩት ወላይታዎች አሉ። ከዛ የአካባቢ ልጆች ናቸው እና ከነሱ ጋር መጥቼ የነሱ ብሮሽ ይዤ ዝም ብዬ እሞክራለሁ። ሊስትሮ እየሰራው ማለት ነው። ሊስትሮ እየሰራው በቀን 20 ብር 30 ብር 40 ብር እሰራለሁ። ብሮሽ እሰራለሁ፣ ቀለም ቀባለሁ። ከዛ በቃ እነዚህ ያባራሉ ልጆቹ ሳይወድ በግድ ሄዳ አንተ ተነስ ሁለተኛ እዚህ ጋር እንዳትመጣ ምናምን ያሉኝ ሄዳ አንተ ምናምን ያሉ። ከዛ ኧረ በእናታችሁ ያልኩኝና በጎናቸው አሁን ለኔ ምን የለም እቃ የሚባል የለም። ሾላ ሄድኩና እዚህ ሾላ ገበያ ሄድኩና ትንሽ ወንበር ገዛው። ትንሽ ወንበር ገዝቼ ያኔ 25 ብር ነው። ከዛ መጣሁትና ሊስትሮ ሳጥን ደግሞ ያኔ 10 ብር 15 ብር ሊስትሮ ሳጥን ነው። ከዛ እሷን አመጥቼ አስቀምጬ በቃ መጥረግ ጀመርኩ። መጥረግ ሲጀመር የሚገርም ነገር 7-8 ናቸው በጎን የሚሰሩት። ኧረ አይችልም ለማጅ ነው አሉ። ብዙ አማርኛ የለም ብያለሁ፣ ዝም ይላሉ። እንደው ስማ አለ አንተ ከቻልከው ለማጅ ነው እንደው ቀለም በደም የሚቀባው አሉ። አሁን ዶክተር የሚሉ ሰዎች ያንም ማብረታት ጀመሩ። ደግሞ ደስ የሚለኝ ነገር አዲስ አበባ ሰዎች ክፉ አይንካቸው፣ በጣም ያበረታሉ ስራ የሚሰራ ሰው በጣም። አሁን ለምሳሌ ያኔ 2 ብር ነበር ቀለም፣ ብሩሽ 1 ብር ነበር። ብሩሽ ከበራሽኩኝ 5 ብር ሰጥቶ ይሄዳል። አንተ እነዚህ ጋር ቀለም ቀብቼ ጭራሽ 2 ብር 3 ብር የወሰድኩ አንተ 5 ብር ትወስዳለህ ይላሉ። ቅናት መንፈስ ይባላል፣ ቅናት። ከዛ በቃ የወሰድኩኝ አሁን እኔ የገዛው ቡኒን ቀለም ኡሩብ ቆርቆ እንትን ጥቁር ቀለም ኡሩብ ብር 50 ምናምን። ከዛ ክሬም የለኝም። ዋጋ ትልቁ ምንድነው? ክሬም ነው። ክሬም 3 ብር ነው። ከዛ በቃ ክሬም የለም እናንተ ያለ በህይወት አረሰው አንድ 24 ሰው ነው። ከዛ ክሬም የለም ደግሞ ልጆች አያስሩኝ ለማጅ ነው እሱ እንደዚህ ነው ያሉ አይችልም ምናምን ስለው ችግር የለም ምናምን አልኩ ያሉ ያስገባለው ክሬም የለም ማለት ሄደ ክሬም ግዛ ምሳ ብላ ብሎ 10 ብር ሰጠኝ። ደንበኛ መጥቶ ክሬም የለህም ሲል የለኝም አልከው። ከዛ እንደዚህ የቀኝ አዲስ መሆኑ ለካ ያጥናል እኔ አላውቅም። ያጥናኛል እንደዚህ ያጥናህ ነበር። አዲስ ሰው መሆኑ ለማጀ መሆኑ ያቀኛል። አይዞ ምናምን አለ ይልና ከዛ ክሬም የለም ማለት እሺ ክሬም አሰጡትም ለወንድማቸው ምናምን ይላል። እሺ የለም አላቸው እኮ የለም ይላሉ ተንኮላቸው። ከዛ እንደዚህ በቃ ክሬም የለም ምናምን ስሉ 10 ብር ሰጥቶኝ ክሬም 3 ብር ገዛ። ቀለም ከሌለም ግዛ ምሳም ብላ ብሎ ሰጠኝ 10 ብር። በጣም ትልቅ ብር ነው። በጣም 10 ብር በጣም። ከዛ ወስጄ እንደኔ ማናል እንደ አሁኑ 100 ብር ማለት ነው። አሁን አንድ ቦታ ሄደ ጫማ 10 ብር 100 ብር መስጠት ምን ማለት ነው? ከዛ በቃ 10 ብሩን ወሰድኩኝ። በቃ እቺ እንዳይወስዱ ነው 10 ብር በደም ከሶስት አንቀር ይሄ 2 ብሩ ይገባል ችግር የለው። ወረቀት ብር ስለሆነ ወረቀት ብር ነው ሳንቲም አይደል። ከዛ ወረቀት ብሩ 2 ብሩ 1 ብሩ ምናምን ብሩ በብር የሚቆጥረው 10 ብሩ ግን በእጅ ይዣለሁ። እሺ ሀብታም ነኝ። ከዛ በቃ አሁን ምሳ የትን ብለ ለየት ያለ ምሳ እንብላ ምናምን ማለት ጀመሩ። አውቆ ለካ እኔን ሊያስወጡኝ ለየት ያለ ምሳ ወጣ ብለን ለምን አልበላም አሉ። እችላለሁ አልኩ። ተው አልኩና አንዱ ደግሞ በጣም አለ ጎነና ከዛ
አንተ ክሬም ግዛ ብለው አይደለም ይሄ ሰው እኮ እርግጠኛ ነኝ እንደውም በኋላ ወይ ነገ ይመጣል ክሬም ግዛ ሊያጠፉ ነው ምናምን ወይ ይጠቃቅሰኛል። አይገበኝም ቅድም ያልኩት ቶሎ የሚገባ ቆይቶ የሚገባ ለዘላለም አይገባ። እኔ ግን ቶሎ አይገበኝ ነበር ለዘላለም አይገባኝ ሰው ችግሩ ይገበኛል። ከዛ ቶሎ አይገባህም እንጂ ይገባኛል። ቶሎ አይገባኝ እንጂ ቀስ ብሎ ይገበኛል። ቶሎ የሚገባ አለ፣ ቆይቶ የሚገባ አለ። ለዘላለም አይገባ የሚባለው ነገር ቆይቶ ነው የሚገበኝ እንጂ ወይኔ ባላጠፋ አሁን ሰውዬው እኮ ቢመጣ ልክ እንዳልኩ እንደ ቁማርተኛ ሆኛለሁ። ሌባ በላን አይደለም ምሳ በልቻለሁ እዛ አጥፍቻለሁ ስለው ምን ይሏል? ለካ አንተ ምሳ ብቻ ነው የበላው እንጂ ክሬም አልገዛም ምናምን ይላል። ለነገሩ እሱ ደግ ሰው ነው። ከዛ በኋላ ደንበኛ ሆነኝ። መኪና ማሳጠብ ጀመረ ቤት ውስጡ። ከዛ ምን ጎደለኝ ምናምን ይላል። እንደው ልብስ መስጠት ጀመረ ልበስ ምናምን ብሎ። ከዛ በቃ ደንበኝነትን ቀጥያለሁ። ከዛ በቃ እንትን ልስትሮ ሲጀምር በጣም ከባድ ነው አባ እንዴ። አንዱ እንደማለኝ ከርባትና ማሰሪያ ማሰር አለ። በአለም አስቸጋሪ እሱ ነው አለ። ለካ ልስትሮ ሰርቶታል። ከረባትና የጫማ ክር ማሰሪያ ማሰር ክር አይደለም ጫማ ማሰሪያ ነው የሚባለው። ክሩ የሚሰፋበት ነው። የጫማ ማሰሪያ ነው የሚባለው። ባለፈው የሰማው ነበርኩ ቶቶት ልስትሮ ሰርቷል። ቶቶት ባለ ጠንክር ተን ይባላል። በጣም ጠንካራ ሰው በጣም ጎበዝ ሰው እና አንተ ሰይፉ ቤቤስ ላይ ሲቀርበው ምን ነው ዝቅ ብለህ የምትመጣው ነገር ያንን ልስትሮ ስጠርግ እንደዛ ተቀበለ አሁንም እንደዚህ ትላለህ እንደ ባክህ ቀናበል ምናምን ያለ ነበር። የሚያውቅ ያውቃላ። እኔ አሁን ደንበኞቼ ስመጣ ጋሽ እንዴት ናቸው ያልኩኝ ማሰሪያ አጥቤ 10 ደቂቃ ቆያለሁ ያሸው። ከዛ ማሰሪያ ፈቼ አስሬ ምናምን አለ። ማሙድ ደግሞ ልስትሮ ሰሩ የሚባለው ሰዎች አሁን በእንትን ሰሩ ሳጥኑ በእንትን አድርጎ በብረት አድርጎ አሳምሮ ተሰቅሎታል ይባላል። ልስትሮ ስራ ጋሽ ማሙድ ከዛ አሁን ይሄው ልስትሮ ስጠርቅ በቃ በጣም አስቸግሮ ነበርና አንዳንዱ የነዚህን ሰዎች ታሪክ ተከታተላለህ ማለት ነው። አሁን መረጃዎቹን እያየሁ ስለሆንኩ ነው። ከዛ አንዳንዱ መጣና ፍታ ማሰሪያ ይላል። ወይኔ በህይወቴ ማሰሪያ ያኔ ሲቸገር ማለት ነው። ፍታ ማሰሪያ ይላል። ማፍታቱ ችግር የለም ማሰር ነው ችግር። በዛ ላይ ደግሞ አንዳንዱ ማሰሪያ አይገባም 30 ደቂቃ ይፈጃል ባታመነ። ከዛ አባቴ ቶሎ በል ሰዓት እየሄደ ነው ምናምን ይላል። አንዳንዴ ደግሞ ሚዲያ ላይ አሁን እየሰሩ ነው። ከዛ አንተ ኋላ አልጠረክም ከፊት አልጠረክም የተባለ ከዛ ሁሉ አሳምሬ እኔ እንደው አንዳንዶቹ ምን ከግራ አውጥቼ ፈስታለ ጓንት አለኝ አርጌ አሳምሬ ፋል አንዳንድ ሰው መናጽር አንስቶ ያያል። ተባክ በሆነ አሳም አንተ ከድሮቹ አንዱ ነው መሰለ ምናምን ይላሉ። የነዚያ ላይፍ አጠናለዋ። ከዛ በኋላ እንትን ብዬ እንደዚህ አሳምሬ ልስትሮ ላይ ሲጀመር በጣም አስቸግሮኝ ነበር። ግን በኋላ የለመድኩ ስመጣ አሁን ያኔ 4 ዓመት 5 ዓመት ወሉኛል በልስትሮ ላይ ቆይታዬ። እዛው አራሪስ ነው የጀመርከው? እዛው አራሪስ ነው። ግን ሰዎች አሁን ጭራሽ ዶክተር ተባል አየ ከታገስክ ሁሉም ያልፋል የሚባለው። ከታገስክ ሁሉም ያልፋል። አየ አልፋል። አንተ ምን አሁን ማሰሪያ ያስቸግራል። ማሰሪያ እንደው ከርባት ራሱ አባቴ ሞክራለሁ ምናምን ይላሉ። ከርባትና ማሰሪያ አሁን ማሰሪያ ሲታሰር ልክ ከርባትና ማሰሪያ ሲታሰር 6 ቁጥር የሚባል አለ፣ 1 ቁጥር የሚባል አለ፣ 8 ቁጥር የሚባል አለ። ማሰሪያና ከርባት ሲታሰር ይሄ 1 እና 5 6 የሚባለው አጭሩ ከርባት ይታሰራል። ባጭር ሲታሰር ደግሞ 8 ቁጥር ነው ወደታች። ይሄኛው ማሰሪያም እንደዛው 8 ቁጥር 6 ቁጥር 1 ቁጥር የሚባል ነገር አለና እንደዚህ በዘመናዊ ቴክኖሎጂ ነው ያየሁት። እና ልስትሮ ሲጀመር በጣም ከብዶኝ ነበር። ከዛ ቀስ ብለን የርኩኝ እቃው አሟላሁት። ከዛ በቃ ለማጁ ጋር ነው ለማጁ እኔ እንደው ዶክተርነት ቀድሞ ለማጁ ሰው ብልደስ ነበር ለማጁ ብሎ ይደረም። ከዛ በኋላ የለመድኩ በቃ የጀመርኩ ለማጁ ጋር እየተባለ ይመጣል አንተ ጋር። ሰዎች ይመጣል እሱ ነው የሚፈልገው ምናምን ይላል። የሚገርም ነገር አለ። ከዛ ሰው ይጠብቃል ክፍለ ሀገር በቃ ጫማ ዋጋ የለም ይላል። ሰው ከባድ ነገር አድርጎ እሱ ክፍለ ሀገር አላስነካም ይላል። ጫማና አንተ ክፍለ ሀገር ስትሄድ ጫማህን ደንበኞች ለሌላ አያስነኩም ሌላ ሰው። ምክንያቱም አሁን ክሬሞች መካከል ሱፐርማርኬት ያው አሉና ጥቁር ክሬም ይባላል፣ ቡኒ ክሬም ይባላል፣ ቢጫ ክሬም ይባላል ከቀለሞች ሌላ ማለት ነው። አየ አሁን ብዙ ጊዜ ከውጭ የሚመጣው ጫማዎች በጥቁር ክሬም በቡኒ ክሬም ቡኒ ክሬም ሲቀባ ቤንዚል አሁን ለምሳሌ የሚቀባ ጫማዎች አሉ በቤንዚል። ጥቁር ክሬም ከውጭ ጫማዎች ሲመጡ በጥቁር ክሬም ጥቁሩ ከተቀባ ብዙ እንትን አይልም አይጎዳም። ኪዊ ጥሩ ነው። አንዳንድ ሰዎች አባባል ነው መሰለ ለደንበኛ ኪዊ ለበራሪ ሉዲ ይባላል። አሁን ፒያሳ ያስጠረገ ሰው ቦሌ ላይ ሲያስጠርግ ደንበኛ አይደለም ሉዲ ሊቀባው ይችላል። አይ አሁን ደንበኛ ስመጣ ታውቃለህ ቅድም እንደ10 ብር እንደ 5 ብር ከዛ ቆንጆ ቀለም አለ ስለው ትደረድረዋል እንደሜ ነው
እንደምን ነው ኪዊ ማለጋሽ ችግር የለም ጥቁር ክሬም ያ በቀደም መቀባው አለ አይደል ዶክተር ይላል። አዎ ምናምን ስለው አንዳንድ ሰው መጥቶ ዶክተር ማን ስለው እኔ ነኝ ስለው ምንድነው ስለው ሰው በስራው ዶክተር ነው የሚለው ራሱ ይመለሳል። ከዛ ጥሩ ስራ ሰርተ ጥሩ ስትቀበል እግዚአብሔርን ባርካል ለሰዎችም አይምሮም ይደሰታሉ። እና እዛ አካባቢ አውራርስ ሲሰራ የሚገርም ነገር የአውራርስ ባለቤት አየች። እግዚአብሔር አየ ሰው እንዴት በሰው የሚጎበኝ። ከዛ ከአውራርስ ማዶ አሁን ጸጋ ህንጻ የተሰራበት አለ አይደል እዛ ጋር ነበርኩኝ መንገድ አለ ተሻግሮ ብርቱካኑ ጋር እዛ ጋር በነበርኩት ጊዜ በቃ ይሄ አውራርስ ላይ ያለው ዛፎች አሉ ሆቴሉ አጠገብ። ከዛ ዛፎች ከላይ እንትኖቹ ሲወርዱ ቦታው ሲቆሽ በየቀኑ ይጠርጋሉ። አንተ ትጠርጋለህ? ቦታው በጣም ጠርጓል አሳምሪ። እዛ ጀምራለሁ ብያለሁ አይደለም በልጅነቴ ጀምሮ እናቴ ቤት 4 ሴቶች ከመኖረው ልጆች የመኖረው አድማሱ መኖር ይሻለኛል እናቴ ብላለች። እናቴ ከአራቱ ሴቶች ይልቅ አድማሱ ጠንካራ ጎበዝ ነው ቤት ያሳምራል ምናምን ያለች ነበርና ያንን ደግነታ አሁን መጥቼ ሰው ሀገር መጥቼ አልቶም ቅንነት ከራሴ ንጽህና ለራሴ ከዛ ያንን ዙሪያው የአውራርሱ ዙሪያው ጠርጋለሁ። ከዛ ሰዎቹ መመልከት ጀመሩ። ከዛ አይነግሩ ጥሩ ነው የማይሉ መጥፎ ነው የማይሉ አካባቢ ጥሩ መሆኑ ያያሉና ታክሲዎቹ መኪናዎቹ መጥተው እዛ ይቆማሉ። ከዛ ከሰዓት እንደው ወይዘሮ ገነት ትባላለች የአውራርስ ባለቤት እግዚአብሔር ዘመናውን ይባርካት። ቅድም እንደ ፋርማሲስቷ እንደ መሳፍንት ለኔ ጥሩ ባለውለታ አይነች። የአዲስ አበባ እግዚአብሔር ሰጠኝ እናት እሷ ነች። ከዛ ስማለ ከሰዓት ፀሐይ ሲሆን እዚህ ዛፍ ስር ቁጭ ብላለች። አሁን እንደዚህ አይነት ሰው ይገኝ አቤት አልኩኝ። ይሄን የምታሳምረው የተረከው አንተ አይደለም አውጥ በቃቸው ማለት አንተ አይደለም አውጥ ቁጭ በል እዚህ ዛፍ ስር ራስ ብቻ ቁጭ ብለ ስራ በእውነት። ከዛ ሪስቶራንት ይዛል መስራት ጀመረ እዛ ጠጋብዬ። ከዛ ቅድም እንትኖች መካከል ትንሽ ወረድ ብዬ ከዛ ቁጭ ብዬ እሷ ቦታ ላይ 2 አመት 3 አመት ሰራው። እየሰራው በቃ እንትን አልኩኝ። አንተ ትጠፋለህ እንደስለው ማዘር ክፍለ ሀገር ባለቤቴ ልጆቼ እናቴ አለው ቤተሰብ ውስጥ አባትነት ነው ያወጣል ሰላ አባት የለም አይዞ ምናምን ትላለች። ከዛ በኋላ እንደው አይዞ ምናምን ትላለች። የት ነው ሰፈር የምትኖረው ስለው ያን ገርጂ ነበር ገርጂ ነው የምኖረው ምናምን ብዬ እዚህ ጋር ቁጭ ብለህ ስራ በውጪ በኩል እንደው አሁንም ትላለች በውስጥ እንደዛ እንትና አለ በውጪ አድማሱ አለ እንደው ጭራሽ ዶክተር አሉ ይገባል ልጄ ይገባል ዶክተር ነው እነቱ ነው ምናምን ስለው ቴዲ ፉል ቤት የሚባል አለ። ከዛ እስከ አውራርስ ጫፍ ድረስ ጧጧ ጠርጋለሁ። አሁን ጧት አሁን እኔ ስራ የሚገባው 12 ሰዓት ነው። አሁን እንግዲህ 12 ሰዓት ሊስትሮ ለማስጠረቅ አይደለም ሰው የሚመጣው። እኔ ግን መጥቼ መጥረጊያ ገዝቼ ይገርማል ከአውራርስ ጫፍ እስከ ቴዲ ድረስ ሲጠርግ ያቃል ወረዳ ያቃል። የሚገርም ነገር ወረዳ 4 ሄደ ቢጠይቀው ወረዳ 3 ምን ሲጠይቅ ቅድም ተቀናጀ እንሰራለን ብያለሁ አይደል ወንጀል ስራ ጭምር። ከዛ ምንድነው የምናደርገው ጠርጓለሁ ጠርጌ ውሃ አርጌ አሁን በተለይ በጋ ነው አይደለም ውሃ አርጌ አዋራ እንደነሳር ከክቤ ከጨረስኩ በኋላ ነው እንትኖች እነዚህ ራይዶች ታክሲዎች መጥተው የሚቆመው። ከዛ እኔ ራሴ ውሃ የልስትሮ ውሃ ቀዳጅ አስቀምጬ ጧት ለስትሮ ለማስጠረግ የሚመጡ ሰዎች ካሉ ጠርጌ ከዛ በኋላ መንገድ አሁን 2 ሰዓት ላይ ይጨናነቃል። አሁን ትምህርት ቤት ስለተጀመረ ገብርኤል ሆስፒታል ጋር አሁን ትምህርት ቤት ተከፍቷል። መስቀለኛ ለወደታች 3 ትምህርት ቤቶች አሉ ተከፍቷል። አሁን እንደውም 2 ነበሩ 3ኛ ተጨምሯል። እና እኔ ደግሞ ሳይህ የዛሬ 3 አመት ሳይህ ሊስትሮ ስራህን ትተህ እዛ ቦታ ላይ ቆመህ የትራፊክ መለዩ አለበስክም ግን አንጸባራቂ ለብሰህ ታስተናግዳለህ። ትራፊኮች ዳርና ዳር ቆመው ያዩሃል። እና ደጋግሜ አየውና አንድ ቀን ቃለ መጠይቅ ላደርግልህ እፈልጋለሁ መልካም ፍቃድ ነው ወይ አልኩ። ከዛ አዎ ምንም ችግር የለም ብዙ ምነግርህ ነገር አለ አልከኝ። ያው ጊዜው ደርሶ ነው ዛሬ የተገናኘ ነው። ምን አልነሳሳህ እዛ ቦታ ላይ ትራፊክ ሆኖ ለመስራት? እነሱስ እንዴት ፈቀዱልህ? እነሱ አሁን አብዛኛው ወንጀለኛ መኪና ነው እንትን የሚያደርጉት የሚፈልጉትና የሚቀጡት። አሁን ለምሳሌ አሁን ወረቀት ላይ ሲታያቸው አምልጦ የጠፋባቸው መኪና ሰው ገጭቶ ወይ መኪና ተጋጭቶ ወይ ተሰርቆ የጠፋ መኪና እንትኖች ይዞ ወረቀት ላይ ይዞራሉ። አብዛኛው ሞተረኞች ወይ አብዛኛው ትራፊክ ማናጅመንት ጋር የተያዘው በሙሉ ማለት ነው። አሁን ወይ እነሱ አሁን እንደኔ ስራ የሚሰሩት እኔ አዲስ አበባ መጥቼ እነዚህ 7-6 አመት ያየሁት ነገር ቢኖር መንገድ በጣም ሲጨናነቅና ማብራት ከሌለ እንደው መንገድ ሲጨናነቅ ሳይሆን ማብራት ከሌለ ነው አብዛኛው ማብራት ቦታ ቆሞ የሚያሳልፉት ደግሞ ትራፊክ መኖሩ የሚያረጋግጠው ሹፌሮቹ። እኔ ግን እዛው ሰፈር አሁን ለክሶ ሲወጣ ይሄ ከላይ የሚመጣው መኪና አስቆሜ ቀጥታ ወደ አዲስ አስፋልት አካባቢ ለክሶ የሚሄድ ከሆነ
አስወጣለሁ ለቅሶን። እሺ ሁለተኛ ደግሞ ቅድም እንዳልኩኝ አምቡላንስ፣ እሺ ፓትሮል፣ እሺ ብቻ ከመንግስት ጋር የተያዘው በሽተኞችን ጭነው የሚሄድ ነገር ያለ ተማሪ ሰርቪስ ጭነው የሚሄዱት ቅድመ የሚሰጧቸው አሉ። ይሄ በራሴ ተነስቼ ነው። እሺ ማንም እንደዚህ አርግ ብሎኝ ሳይሆን በራሴ ተነስቼ ማለት ነው። እሺ ከዛ ተነስቼ እንደዚህ በቃ ሰራሉ። አሁን ሄደ ቢጠይቅ ይነግራሉ እዛ ጋር የሚኖሩት ማለት ነው። ከዛ እንደው ብዙ ሰው ለምንድን ነው አንተን እንደዚህ እንደው መሾም አለበት መሰከር ወረቀት መስጠት አለበት ብሎ ይጠይቃሉ ሰዎቹ። እንደው ያውቃሉ፣ ሚዲያ ያውቃሉ፣ ሄደ ወረዳ ስራ ጠይቃል፣ አንተ ተሳተፍ ምናምን ይላል ብዙ ሰው አውቃለሁ። ግን እኔ ማሄድ ሄዳለሁ ችግር የለም ምናምን እያልኩኝ እንደዚህ አይነት ቀደሚያ በማስጠት አምቡላንሶቹ ሲመጡ አንዳንዴ አሁን ለምሳሌ የአፍሪካ ስብሰባ ሲጀመር በዛ ያልፋል መኪና ያልፋል። ከዛ እነዚህ መኪናዎችን አቁሜ ይሄን አይቶ እኮ ነው መጽባርቂያና ፑሽካ የሰጠኝ ትራፊክ። ይሄን በራስ ልብስ ነበር መጀመሪያ የምትሰራው? አዎ አንተ አሁን ለምሳሌ ቆሞ በግራና በቀኙ እያዩ ነበርኩ ስለ አጥንቶ ነው የሰጠኝ። እንደው መጣለሁ ብሎ በኋላ ለካ ሲጠይቅ ሌላ ክፍለ ከተማ ገብቷል አሉ። እሺ ደግሞ አሁን ወረዳ እዛ 3 ላይ ብሩክ የሚባል የመንገድ ማናጅመንት አለ። እሺ በጣም ጥሩ ሰው ነው። እና አንተ ከኛ ልጆች ጋር ነህ፣ በቃ አንተ ከኛ ማናጅመንቶች ጋር ነህ። ቆይ ልብስና አመጣለሁ፣ ፑሽካና አመጣለሁ፣ አንተ የኛ ተባባሪ ነህ፣ እንደው ፈልጋለሁ አንተ ብሎኝ ነበር። ብሩክ ይባላል ወረዳ 3 ላይ ነውና መንገድ ማናጅመንቶች ጋር በቃ አንተ ከኛ ልጆች ጋር ትሰራለህ እያየሁ ነበርኩ። አንተ በካሜራ ላይ እንደምታይ ታውቃለህ አለ በየክፍለ ከተማው አንተ የታይክ ነህ። እኔ እጄ ወረዳ ጠይቀዋለሁ። ጎበዝ ነህ ለካ እዚህ ነው የሚሰራው ምናምን ይለኛል። ልስትሮ ስጠርግ አስጠርጎም ራሱን ያውቃል መኪናውን አቁሞ እና አንተ ጎበዝ ሰው ነው ይላል። አይ በራሴ ተነስቼ እዛው አካባቢ ሲሰራ ብዙ ሰው ይደግፈኛል ማለት በሐሳብ ቅድም በሐሳብ ነው የሚደግፈኝ። በርታ አይዞ ይላል። ወደዚህ ከተሻገርኩ በኋላ ነው እዛ ሳይሆን በላይ በኩል ሳይሆን ከታች አውራርስ በር ላይ ተቀምጬ የራሴም ስራ ሰራለሁ። ከራሴ አንድ ቀዝቃዝ የሚሉበት ሰዓቶች አሉ አይደለም ሰው ስራ ቢገባበት ሰዓት። ከዛ መንገዶቹ 6 ሰዓት ይጨናነቃሉ፣ 9 ሰዓት ሲወጣ መውጫው ጋር ይጨናነቃሉ፣ 12 ሰዓት 11 ሰዓት ላይ ይጨናነቃል መንገድ። ከዛም ከፍቼ አድርገ እነሱ ደግሞ ያምናሉ። እርግጠኛ ነኝ አሁን በየክፍለ ከተማው ትራፊክ ማናጅመንቶች በሙሉ አሁን ጎላጎል ላይ ታች ተዘግቷል አውራርስ ጋር ከሆነ እሱ አለ ዶክተር አለ ይላሉ። ደውሎ ደግሞ መንገዱ ምንድነው ስለ እስቲ አስከፍት ይላሉ። አይገርም? ደውሎ መንገድ እስቲ አስከፍት ስለ አስከፍቼ የሚመጡ ሰዎች አሉ። ይሄ ምንድነው በራሴ ተነስቼ የምሰራው መልካም ስራ ነውና ብዙ ጊዜ እኔ መልካም ስራ መስራት በጣም ነው የሚፈልገው። በጣም አሁን በጎን እንደዚህ እየሰራው እንደው አውራርስ ባለቤት ይሄ በላመራ ላንተ እንደው እንደ ዘመናዊ አድርጌ ልስትሮ ሰራለሁ። ይሄ መንገድ አሁን ከላይ ወደታች እየተሰራ ነው። እሱ ካለቀ በኋላ አሁን እንደው መንገድ ማናጅመንቶች ምንድነው የሚሉት ለኛም እንደው ማረፊያ ይሆናል እኮ አንተ እዚህ ጋር አሁን ልስትሮ እንደ ዘመናዊ ተሰርቶ እኛ እዚህ ጋር አሁን አንዳንድ መንገድ ላይ ወንጀል በጋራ እንከላከል ብለው ለትራፊክ የተሰራው ነገር አለች አይደለም? ልክ እንደዛ አንተ እየሰራ ህዝብ አገልጋይ ከሆነ ቅድም ቢያለው አይደለ አንዱ አሁን መድረክ ላይም ታገለግላለህ እዚህም ህዝብ ታገለግላለህ የሚል ሰው አለ ያየኝ። ቤተክርስቲያን ቸርች ስትሄድ ቤተክርስቲያን ወርሺፕ ላይ ያገለግላሉ እና የሚያዩን ሰዎች ከዛ አንተን ታገለግላለህ አለ። አዎ ለምን መሰለህ እዛማ አገልጋይ ዝም ያው አንተን ያገለገልኩ ነው ምናምን ስለው እግዚአብሔር ባረክ ግን ክፍያው ስንት ነው የሚላል። አዎ ክፍያ ስንት ነው የሚከፈለው ምናምን አለ። እንደ የከፈልከው ያለው አንተ እኮ ነው ይላል። አየ ቃላት ቢሆን ገንዘብ ቢሆን ቀደም ሊስቶዞ ስጠርጋ አንዴ አሁን ልብስ ይዞ የሚመጣ ሰው ነበር እንዳልኩኝ እንደዚህ አሁን ለምሳሌ ሰዎች ለማገዝ ሲፈልጉኝ እኔ ፈልጋለሁ ይላሉ እንጂ እንትን አይሉ መቶ እንትን የሚያል የለም። ደግሞ እንደዚህ እንትን ብናረጋለ አንተ ጥሩ ሰው ነህ አንተ እንደዚህ ጥሩ ስሰራ አየውታለ። እንደውም አንዷ ሲታመም አንዱ በጣም ሆስፒታል ገብርኤል ለማስገባት መጥቷል። ከዛ መጨረሻ መኪና ላይ እንትኖ እጅ ጠረኝ አግጣሜ ነው የሚባለው እንደዚህ አይነት ወርቅ ማድን አካባቢ መጨረሻ ላይ ሆኖ አሁን ያ መንገድ ዋን ዌይ ሆኗል። ወደ ዘመን አዎ ያኔ ዋን ዌይ ያልሆነምና ዛሬ 3 ዓመት አካባቢ ከዛ ጠረኝ ምንድነው ስለው ሚጥ ይዟት በቃ እንትናለች ምንድነው ተኝታለች። ከዛ ማለት ነው ከፍቶ አሳየኝ። ይሄ ሰው አያት ምናምን ሆስፒታል እዚህ ነው የመጣ ነው ምናምን አለ። ወይኔ ያልኩኝና ቢያድን አለ እቺ
ነገ የምትወልደው አላቅም ነበር አልኩና መኪናዎቹ በሙሉ አንተ ስለጥፍ ምጥ ያዛ ሴት ይዟል። አዎ እባክህ ምጥ ይዟታል ሆስፒታል ነው የሚሄደው አለ። አዎ መንገድ አስከፍተልኝ ነገ ቢወለድ ምን ሊሆን እንደሚችል አላውቅም። ስለዚህ ይሄን ስራ መስራት አለብኝ አልክ። አዎ እንዴት አረከዛ? አሁን ከትራፊኮቹ መንገድ ላይ ዳር ላይ ሆኜ ሊስትሮ ብቻ አይደለም የተማርኩት ነገር መኪናና አንተ ለጥፍ የሚባል ነገር አለ ተምራለሁ። ለጥፍ ማለት ጠጋ በለ አሁን ሰው የሚተላለፊያ እስከማይገኝ ድረስ ለጥፍ ማለት ነው። እና አስለጠፍኩት መኪናዎቹ እሺ ከኋላም ከፊትም ከዛ እሱን አስወጣው እና በዚህ በኩል የሚመጣ መኪና አለ የሚገባው መኪና እዛ ጋር እንዲቆም አድርኩኝ። ከዛ አቁሜ አንዴ ፓርኪንግ እዛ የሚያስወጣው እዚህ ጋር የመኪና እንደዚህ እንዳይመጣ አድርገን ባና ሰው ሊሞት ነው ምናምን አልኩ። ምን አለ እሱ እዛ ጋር እንደያዘ ከዛ መኪና ከ10 ከ11 መኪና በላይ ነው እሺ ውስጥ አስወጥቼ ጋብርኤል አስገቡት ቀጥታ ማለት ነው። እርጉዟን ምጥ ይዟታል እንዴ? ወንጀለኛ መኪና እኮ ከዛውን ጥሶ ወጥቶ ይላል አይደል? ልክ ነው። ህይወት ግን ለማትረፍ ህይወት የመሰለ ነገር የለም። አሁን ህይወት ኖሮ ነው አንተ የታወቀው 3 አመት ይሄው አሁን እግዚአብሔር ቀንና ሰዓትን ጠብቆ ለዚህ ቻለ ድረስ እና አመጣው እረሳሁት። አንድ አመት ሆኖ አልፏል ይሄ ወልዳ ማለት ነው። እሺ ከዛ በኋላ ምን ነው አንተ 1 ሰዓት በላይ ነበር እኮ እዚህ ጋር ቆምኩት ከአዲስ ህይወት ወደዚህ እየመጣው ማላቂ አንተ ግን የተባበርከው 5 ደቂቃ አለ። ከዛ በኋላ ምንድነው ምናምን ስለው በአመቱ እኔ ረሳሁት። እንደነገርኩት ብዙ ሰው ያቀኛል እንጂ እኔ አላቅም። እሺ ከዛ ናና አለኝና ከዛ በኋላ ጫማ አስጠርጉ እዚህ ነው የምትኖረው ምናምን አዎ አለ። በእኔ የት ነው የሚያውቀው አልኩኝ። እሺ የት ነው የሚያውቀው ምናምን አልኩና አይ ረስታል አለ። አዎ አልኩ ባለፈው እንትን እንዳል ከዛ ረስታው ይቅርታ ምናምን አለና ከዛ በኋላ ቅርብ ጊዜ ነው። ከዛ በኋላ እንትን አለና ልብስ ይዞ መጣ። አንተ ለባል ምናምን ስትሄድ አንዳንዴ አንተ ልጆች አሉ ምናምን በቃ ከእንግዲህ ለልጅ ግዛ የተወሰነ ጊዜ ይሄ ልብስ አሁን ልበስ ብሎ ይዞ መጣ። ይሄ ምንድነው አይቶ አየ እግዚአብሔር ለምስኪን የሚያስብ ለእግዚአብሔር ያበድራል ይላል እግዚአብሔር ቃል። ለምስኪን የሚያስብ ለእግዚአብሔር ያበድራል። አየ አሁን ይሄ ሰው እኔ ረሳሁት ግን ሳይረሳ አለ አንተ እንደዚህ ግን አንተን ያቀል ወርዳ ያቀል አለ። እሱ ግን እንትን ውሃ እንትን ነው መሰለ የሚሰራው እና ውሃ ልማት ውስጥ ነው የሚሰራው መሰለ። ከዛ በቃ እንትን ብዬ እኔ እዚህ ነው የሚሰራው እሺ ወደ እንትኑ አካባቢ ያለ ውሃ ልማት ነው የሚሰራው ምናምን አለ። የትም ስራ እግዚአብሔር ባርክ ምናምን አልኩ። ያ ልብሱ አሁን ለኔ ጠቀመኝ። ትልቅ ስጦታ ነው። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት፣ ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን። ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በስራዎቻችን። ምዕራፍ ፕሮዳክሽን
ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን አድማሱ ቡሼ ነው። አድማሱ ቡሼ ከዚህ ከወላይታ አዲስ አበባ ያለውን ታሪክ እያጫወተን ነው። በህይወት ውጣ ውረድ ውስጥ ያሳለፋቸውን በጣም በርካታ ታሪኮች እየነገረን ነው። በዚህ አጋጣሚ የአውራሪስ ሆቴል ባለቤትን ላደረጉለት ድጋፍ አጠገባችን ሁን ስላሉት ልናመሰግናቸው እንወዳለን። በህይወት ዘመኑ ሁለት ሰዎችን በደንብ ያውቃል። በርካታ ሰዎች አሉ፣ ነገር ግን ታሞ ከሞት ያዳኑትና ትምህርቱን እንዲጨርስ ከ7ኛ ክፍል ጀምሮ እስከ 8ኛ ክፍል ትምህርቱን እንዲጨርስ እድል የፈጠሩለትን ፋርማሲስቷን መሳፍንትን እያመሰግናል። አዲስ አበባ ገብቶ ደግሞ ሊስትሮ ከጀመረ በኋላ የአውራሪስ ባለቤትን ያመሰግናል። ምክንያቱም ጠጋ ብለው የእሳቸውን አጥር ጠጋ ብሎ ሊስትሮ እንዲሰራ እድል ስለፈጠሩለት ማለት ነው። እነዚህ በሙሉ አሁን እግዚአብሔር የሰጣቸው ጸጋና አሁን ለምሳሌ በአዲስ አበባ ላይ ብዙ ሰው ምንድነው እዚህ ሀገር ሀብታም ነው ከተባለ ሰው ስለ ዳውም ሀብታሙ ቤት ነው ይላል። ቤት ነው ይላል። አሁን ለኔ አሁን ቤት ሆነች ወይዘሮ ገነት ትልቅ ሰው ለኔ ቤት ነው። ለኔ ቤት ነው። እንደፈለኩ ነው። ምሳ ገብቼ እበላለሁ። አውራሪስ አዎ ሻወር ታጠባለሁ። ደግሞ አሁን ልጄ አድማሱ ትላለች ሰማለሁ። እሱ አለ እሱ ያመጣል። እሱ ችግር ስልከን ይዞ ይምጣልኝ ትላለች። ታችኛው ቤት ኮኔ ወንድሟ ሰለሞን ይባላል። ትልቅ ሰው ነው። ጫማ ራሱ ችግር የለም አትቸገርም ምናምን ብሎ ጫማ ለባሎ እንዳትገዛ ብሎ ይሰጠኛል። ገዝቶ ያመጣልኛል። ልብስ ይሰጠኛል። ይሄ የወይዘሮ ገነት ወንድሟ ነው፣ ሰለሞን ነው። እና አንድ አባባል ሲያነብ ያገኘው እግዚአብሔር ሀብታም ይረዳል ድሃን ይደግፋል ይባላል። አሁን አንድ ሰው ምን ማለት ነው ስለው ይሄው እናንተ ቤት ያለው ሰው ሀብታም ነው አላችሁ አይደለም? አዎ ቤት ኖሯት ሆቴል ኖሯት እግዚአብሔር ደግሞ እኔ ከስንት ኪሎ ሜትር አቋርጬ መጥቼ ተደገፍኳል በሷ ላይ ይላሉ። አንተ የሚሰራ ሰውን እግዚአብሔር ይደግፋል። እግዚአብሔር ይሰጣቸዋል። መጀመሪያ ይሰጣቸውና ደጋፊ ደግሞ ያመጣቸዋል። በእነዚህ ላይ የሚደግፉትን ደግሞ ያመጣቸዋል። አሁን ቀደም ክሬም የሌለው ቀለም ብቻ ያስኩት የለም ክሬም ስለው 7ቱ 6ቱ ክሬም የለም ሲባል አየ እግዚአብሔር አምጥቶ ካለው ላይ የሌለው እንዲሰጥ አደረገ። ይሄ ምንድነው? ሰውየው ሀብታም ብር እንትን 10 ብር ስላለ ሀብታም ነው። ስለዚህ ይሄ አባባሉ አስተማሪ ይሆናቸዋል ለብዙዎቹ። እግዚአብሔር ሀብታም ይረዳል ድሃን ይደግፋል። አንዳንዶቹ ደግሞ እኔ ይሄ ጥቅስ ወድጄ አይደለም የምንጠቅሰውና እግዚአብሔር ሀብታሞችን በመርዳት ድሃዎች ይደግፋል። በእነሱ በሀብታሞቹ እንዲደገፉ ያደርጋል። አሁን ለምሳሌ ብዙ ማውራት እንችላለን። አሁን ለምሳሌ ዲያስፖራዎች የሚባላል አይደለም? ኢትዮጵያ የሚመጡት ከውጭ የሚመጡ ዲያስፖራ አሁን ብዙ ጊዜ ሊስትሮ ጠርገን እኛ እንደ ሌሎቹ 10 ብር 20 ብር በአሁኑ ሰዓት አንጠብቅም። ምንድነው አሁን ለምሳሌ ጨምረን ነግረን ሳይሆን ጨምረው ይሰጣሉ ብለን እናደርጋለን። እነሱም ደግሞ የሚያስብ ያስባል። ሁሉ ሳይሆን የሚያስብ ያስባል። 50 የሚሰጣል 30 የሚሰጣል። አየ ይሄ ምን ማለት ነው? አስቦ የሚሰጥ ያደርጋል። ይሄ ምንድነው? አንዳንዱ ደግሞ ለምሳሌ ቅድም ክሬም የተከለከለው ቀለም የተከለከለው ይሆን አንዳንድ ቦታ አሁን ለምሳሌ እሱ 10 እንደዚህ ይዟል የሚለው ሰው ምን ማለት ነው? ትልቁ ድሃ ትንሹ ድሃ አይወድም ይባላል። እነዚህ 4-3 ተረቶች እንዳረሱ በተለይ በአሁኑ ሰዓት በአሁኑ ቱልት እንደዚህ አባባሎቹ ለማወቅንም ለመያዝ ያስፈልጋል። እሺ ምንድነው? ትልቁ ድሃ ትንሹ ድሃ አይወድም። ለምንድነው? አሁን ለምሳሌ 200 ብር ያለው ሰው 100 ብር ያለው አይወድም። ለምን መሰለህ? አንተ 100 ብር ላሳይ እኔ 200 ብር ላሳይ ምናምን። ለምን? በ200 ብር ስለሚበልጠው። አራ ጫማ ያለው 2 ጫማ ያለው አይወድም። ለምን? እኔ ቢክስ ጫማ አለ እንደዚህ ያለ ሹዝ ጫማ እንደዚህ ያለ ይላል። እና ይሄ ምንድነው? ከአባባሉና ከትምህርቱ ጋር ደግሞ ከሰዎች ጋር ሆነ እኔ አሁን እንደው አንዳንዴ መንጃ ፈቃድ አውጣ ይላሉ። አንተ መንጃ ፈቃድ አውጣ፣ አንተ መንጃ ፈቃድ ማውጣት አለብህ። እንደው ታክሲ ሾፌሮች አፍጥን ይላሉ። ለምን መሰለህ? ትሰራለህ። እኛ በሌለበት ቦታ እኮ ቁልፍ ሰተን አየህ ምን አይነት እምነት እንዳለ የገባ ሰው ውስጥ እያንዳንዱ ከዛ መስራት አለብህ። መንጃ ፈቃድ አውጣ ምናምን ትምህርት ቤት ገባ ይላሉ። አስቤያለሁ መንጃ ፈቃድ ለመማር። ምናልባት ይሄን ፖድካስት የሚያይ ሰው ይሄን ቃለ ምልልስ የሚያይ ሰው መንጃ ፈቃድ ሊያስተምርህ ቃል የሚገባ ሰው ሊኖር ይችላል። የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾች አድማሱን ማገዝ በጣም በርካታ ሰዎችን ማገዝ ነው። ህልሙን ጫፍ እንዲደርስ ማገዝ ነው። መርዳት በሚለው አማርኛ እንዳይወሰድብን አድማሱን ማገዝ እንጂ መርዳት አይቻልም። ምክንያቱም ጠንካራ ነው። ከገጠር ተነስቶ ከፍት ከመጠበቅ ተነስቶ እንጨት ሰብሮ እናቱን ከማስደሰት ተነስቶ ትምህርቱን ተምሮ እስከ 10ኛ ክፍል ትምህርቱን ተፈትኖ ደግና አዲስ አበባ መጥቶ የቀን ስራ ሰርቶ ሎተሪ አዙሮ ሊስትሮ እየሰራ ደግሞ የአዲስ አበባ ትራፊኮች ጋር
የመንገድ ትራፊክን እያሳለጠ ያለ ጀግና ሰው ስለሆነ ልታግዙት ትችላላችሁ። ቀጥልስ። እሺ መንጃ ፍቃድ አውጣ ይላሉ። ደግሞ እኔም አስቤያለሁ። እግዚአብሔር ያቀላው አንዳንድ ነገሮች እንዳልኩት ወደዛ ነው ወደዚህ መመላለስ ነው በማለም የሚጨርሰው እንጂ በጣም አስቤያለሁ። አሁን ሰው ለራሱ ስል ማያደርገው ነገር የለም። ግን እንግዲህ ቅድም እንዳልኩት አንድ የነበርከው ሰው ሁለት ሆኛለሁ፣ ሁለት ሆንኩ፣ ሶስት ሆንኩኝ፣ አራት ሆንኩኝ። ቅድም እንዳልኩት ወደ 7 ቤተሰብ አሁን ይጠብቀኛል። 7 ቤተሰብ ታስተዳድራለህ? ሊስትሮ እየሰራ ሶስቱ እንግዲህ እኛ ነን። ከኔ በኋላ 3 ወንድማቾች ያገቡታሉ። እነሱ አሁን ለምሳሌ አንዳንድ ነገር ታላቅ ሲሆን እሱ አለ አድማሱ አለ አይደለም እንደ ይላሉ። ደግሞ አባቴ ቤተሰቦች ቅድም እንዳልኩት 3ቱ ቤት ውስጥ ታላቅ ወንድም ልጅ እኔ ነኝ። ከዛ እንደዚህ ሆነን አሁን 3ኛው ወንድ ልጅ የላት ሴት ነች። እና እንደዚህ አሁን ሊስትሮ ሰርቼ ቤቱ ሰራ። እንደው የሚገርም ነገር ቤት ሰራውላት ለሷ ለዚህ እቺ ወንድ ልጅ የላት ገጠር ሄደ ሊስትሮ ሰርተ ቤት ሰራውላት። አይ አሁን ሴት ልጅ 2 ልጆች አላት። ከዛ መካከል አንዷ ተመርቃለች። አንዷ ደግሞ እዛ ክፍያ እያስተማርኳት ነው ክፍለ ሀገር። አንተ እያስተማርካት? አዎ። አንድ እህት ደግሞ ከእናቴ በፊት አባቴ ያገባው አንዷ አስተማሪ ሆናለች፣ ተመርቃለች። ሊስትሮ ሰርቼ ብዙ ሊስትሮ ስራ አሁን ትንሽ ስራ ይመስላል እንጂ ትንሽ ስራ ትልቅ ስራ ይሰራል። ይሄ ደግሜ ሊል ትንሽ ስራ ትልቅ ስራ ይሰራል። ትንሽ ስራ ትልቅ ነገር ይሰራል። አዎ። እነዚህ ትልልቅ አንጋፎች ከነ በፊት የነበሩ ከአንጋፎች ማሙድ ምን ላይ ናቸው? እነ ቶቶት ምን ላይ ናቸው? እኔ አንዳንዴ ይሄ ቶቶት እየሰራው መንገድ ለሊስትሮች አይታል ደስ አይልም? ምንም ያየ ሰው ያቃላ ይመሰክራላ። አሁን እነዚህ ምን ነው የከፈሉት ልጆቹ ቶቶት እየሰራው ግን ደስ ይላል። ለምን ለራሱ ስላ እነዚህ ልጆች ምንም ቢገባቸው ላይገባቸው ይችላል። ግን ምን አይነት ስራ ነው የሰራው? እንደዚህ ሆኜ ነው እንጂ አሁን እንደዚህ እየሰራው አሁን ለራሴ የሚሆነው ነገር በጣም ፈልጋለሁ። ደግሞ መማር በጣም ውስጥ ይፈልገኛል። መንጃ ፍቃድ ማለት ነው። አንዳንዴ እኔ 2 መኪና በግድ አቁም ያለኩ ቲቶ ወረደ ሰው ነበር ያቁ ምን አንተ ሽንት በላይ አለ እንደ ምናምን ብሎ ጥጥቶ ጥምር ብሎ ሰክሮ ከጎላጎል ወርታች እየመጣ መኪናው ብቻው በማላ አልመጣችም። ወደዛ ሲያይ መኪና ውስጥ ሰው የለም። ከዛ ምን ማለት ነው ምናምን ብዬ በግድ መሪው ወደዚህ ወደ ዳር ስጎጥረው እምቢ ብላ ነው። ሹፌር መስራቸው ሰዎች ማለት ነው። ለእኔ ሹፌር መስራቸው እምቢ ብለው ነው ምናምን ሰው መጥቶ አገዘ። ከዛ ሰው መጥቶ አገዘኝ። ከዛ የሮጠ በስሏል በቃ የሮጠ መጣ። ከዛ በኋላ ስማ አንተ ነህ ሹፌር አሁን ለዚህ መኪና ነው? ወይኔ አንተ በና ብዙ ሰው ትጎዳለህ ምናምን አልኩና ኧረ ታይ እንጂ ብሎ እየቀለደ ገባ። ቀበቶ አሰራ በቃ ሄደ። ከዛ እየጠፋ ወይኔ ያው ሹፌር ኧረ ሌላ ሰው እንዳይገዛው በእናትህ ምናምን እያልከው ለማን እንትን ያኔ ብዙ እንትን አጀማመሬ ላይ አካባቢ ማለት ነው። አጀማመር ስለሆነ አሁን መወሰን ትችላለህ። አሁን እነሱ ራሱ ስልክ ሰጡ አሉ። መንጃ ፍቃድ ሁሉ መቀበል ትችላለህ። መንጃ ፍቃድ እነሱ ነገሩ ደውሉኝ ብሎ መንገድ ትራንስፖርቶች መንጃ ፍቃድ ወስደህ ተቀብለህ ለእኛ ደውል። እንደዚህ አይነት የሱ አይነት ስልጣን ሁሉ አለ። አሁን መንጃ ፍቃድ ተቀብለህ ለነሱ ለትራፊኮች ማስረከብ ስልጣን ተሰጥቷል። አዎ አሁን እኔ እዛ ኮሚቴዎች ጋር ተባብሬ እዛ ወረዳ 4 ወረዳ 3 ተቀናጅተን ስለሚሰራ ኢንስፔክተር አድማሱ አለ በእኛ ወረዳ 3 ላይ በዛኛው እንደዛ አለ እና በቃ የሆነ ነገር ሲያየው ደውላቸዋለሁ። እነሱም ያውቃሉ ቀደም እንዳልኩት ፓትሮልን ሲያሳልፍ ያውቃሉ። ዶክተር ኧረ አቁምልን አሳልፋቸዋለሁ። ቅድሚያ ከወንጀል በላይ የለም፣ ከተማመ ሰው በላይ የለም። ቅድም እንዳልኩት ህፃናት ልጅ ሴቶች ምን ይዞ እንደሚሄዱ አታውቅም። ሽማግሌ አለ፣ በእድሜ የሄዱት ሰዎች አሉ፣ እሺ ማይሉት በእድሜ ሰዎች ኮሽታ ያበዛል ይባላል። ለምን በቃ አዎ ልክ ናችሁ ቢያጠፉም ባያጠፉም ልክ ናችሁ ብለ ያው ይገዛል ሁሉ። ግን እንደው በዛ አጋጣሚ የሰደበ ሰው ያንቋሸሸ ሰው ማን አንተ ዞር በል ከዚህ ያለ ሰው አለ እንዴ? አለ ማሰው አለ። ምን አገባ አንተ ምናምን ይላል። አሁን ለምሳሌ ምን ትላለህ? አሁን የሚያገባኝነት አዎ ኢቲ ታርጋ ይዘ ብቻ አይደለም። አሁን ለምሳሌ አዲስ አበባ የሚባል አይደለ ለሁሉም ለምን ስለ እኔ እንትን ሰላም ፈልጋለሁ። ደግሞ ይሄ አሁን ህፃን ልጅ አንተ ችግር የለም አንተ ብረብ ትደርሳል። ይሄ ልጅ ገጭተ ከምትሄድ ይሄ ሰው ገይተ ወይ እነዚህ ባንተ ምክንያት 4-5 ሰው ጉዳት ከሚደርስ ችግር የለም። ስድብ ችግር የለም። ስድብ ቅድሚያ አንድ ደርሻለሁ ብያለሁ አይደለም። የነገር አለ ሰው ምንም ቢሰድብ አለ እና ምንድነው አለ እንደ ምርቃት ወሰዳለ እንደ ምን ማለት ነው ምናምን ብዬ በኋላ ቼክ ሰዎች ምንም ቢሰድቡ እንደ ምርቃት ወሰዳለ። እሺ ምንድነው እንደሚያሳድብ ነገር አታድርጋለሁ አለኝ። እንደሚያሳድብ ነገር አታድርጋለሁ። ግን ሰዎች ከሰደቡ አለ ተው ተቀበላለ።
ምንም አንተ አትሳደብ እንጂ ሰዎች ይሳደቡ አንተ ሲሳደቡ አንተ ትሳደባለህ ምንድነው ስለው በኋላ ይገባሃል አለ ቅድም ያልኩኝ ገባኝ በኋላ ገባኝ አሁንም መጣብና ገባይና እንደዚህ ያልኩኝ በጣም ይሳደባሉ አንተ እንዳልመታ እንዳልገጭ ሄር እንዳልገጭ ይላል ቶሎ ብዬ ወጥቼ ጥግጄ ያንም ያልፈው አሳልፌ እሱን ቶሎ ደሞ አሳልፋለሁ እያንዳንዱ ምስል አዲስ ምዕራፍ ነው እያንዳንዱ ታሪክ በጥራት መነገር ይገባዋል ዘመኑን የመሰለ ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት ስሜትና ጥራትን በማቀናበር ታሪክን እናሻግራለን ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን ያሻውትን ይዘዙን በአጭር ሰዓት እናደርሳለን በድንቅ ባለሙያዎቻችን ኢቨንት ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን ብራንዶን በአጭር ጊዜ እንገነባለን ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል ምስልን ወደ ታሪክ እንቀይራለን ውድ ደንበኞቻችን አመስግነውናል በስራዎቻችን ምዕራፍ ፕሮዳክሽን